አምላክ ያደረገውን ሥጋ ከመላእክት የነሳው አይደለም፣ ከሌላም ስፍራ ያመጣው አይደለም፣ የአዳም ልጅ ከሚሆን ከአብርሃም ዘር ነሳው እንጂ ይላል። ውሱን ያልሆነ በምልአት ያለ በርቀት ያለ ረቂቅ መልክ አለ። የዚህ ነገር ምስጢሩ ምንድነው? ወልድማ የዚህን ያህል የተጋው የጠፋን እኛን ሊፈልግ የሞትን እኛን ሊያድን አይደለምን? ክርስቲያናችን ሰው ልጆች ተፈጥሮ ላይ ምንድነው የምታስተምረው? ይህች መልክ ከሥላሴ ያገኘናት መልካችን ናት። እግዚአብሔርን በግብሯ በነገሯ የምትወድ ነፍስ፣ እግዚአብሔር አድሮባት የምትኖር ነፍስ ተድላ ደስታዋ እግዚአብሔር ብቻ ይሆናል። ስለ ክብረ አዳምስ የሚነሳው ነገር ምንድነው? የአዳም የክብሩ መጠቅለያ ወይም ጫፍ ዘውድ የምንለው ግን ልጅነቱን ነው። መላእክትና ደቂቀ አዳምን ሌሎችን ከፈጠረበት ዓላማ ልዩ ለሆነ ዓላማ ፈጥሯቸዋል። አዳም ወደቀ ስንል ምን ማለታችን ነው? መቼም ወደቀ የሚባለው ከፍ ብሎ ያለ ወይም ደግሞ ጸንቶ የቆመ ነው። እግዚአብሔርን አባቴ ብሎ መጥራት አቃተው። እግዚአብሔር ልጄ ብሎ ቢጠራው እንኳን አባቴ ብሎ መመለስ አቃተው። አዳም ለመውደቁ ተጠያቂው ማን ነው? እግዚአብሔር ብቻ ያደረገለት፣ አዳም ግን ምንም የማያደርግ ቢሆን ፍቅር የሚገለጥበት መንገድ አይኖርም ማለት ነው። ስለዚህ ሁሉን ላደረገለት ለአምላኩ አዳም ፍቅሩን የሚገልጠው በዕፀ በለስ ነው። ሰው የእግዚአብሔርን መንግስት ሊወርስ ተፈጠረ ማለት ምን ማለት ነው? እግዚአብሔር ሁሉን አዋቂ ከሆነ ከአዋቂነቱም ተነስቶ ደግሞ አዳም እንደሚወድቅ ስለሚያውቅ አዳምን መፍጠር ለምን አስፈለገው ብለው ጥያቄ የሚያነሱ ሰዎች አሉ። ምን ይላሉ? ሞት በባህሪያቸው ውስጥ ያልነበረ አዳምና ሔዋን የእግዚአብሔርን ሕግ በመተላለፋቸው ምክንያት ሞትን ወደ እነርሱ አመጡት ይላል። እግዚአብሔር አዳምን የሚወደው ከሆነ በልተሃል አልበላህም በሚል ምክንያት እንዲህ ያለ ቅጣት ውስጥ ሊጥለው አይገባም ብለው የሚያነሱ ሰዎች አሉ። ተፈጥሯዊው ሰው ለሞት የተፈጠረ አይደለም። ሁለቱ ፈቃዳት የሥላሴ ናቸው። ሁለቱ ፈቃዳት ደግሞ የአዳም ናቸው። ያልተገለጸ ያልተነገረ ሰው ይሆን ዘንድ ያስገደደው ምክንያት ምን አለ? የእኛን ሞት ለመውሰድ የሚሞት ሥጋ የግድ ያስፈልግ ነበር። ጤና ይስጥልን ውድ የዛይ ተመልካቾችና አድማጮች፣ የዛይ ፖድካስት ነው። በዛሬው የዛይ ፖድካስት መርሃ ግብራችን መምህር ሞገስ ደስዬን ጋብዘናቸዋል። ዛሬ ከመምህር ሞገስ ደስዬ ጋር በሚኖረን ቆይታ ከምስጢረ ሥጋዌ አንዱ ክፍል የሆነውን ነገረ ሰብን የምንመለከት ይሆናል። አብራችሁን ሁኑ። እንደምን አሉ መምህር? እግዚአብሔር ይመስገን። ከረጅም ጊዜ በኋላ ነው መልሰን የተገናኘ ነው። ከዚህ ቀደም የተገናኘ ነው ያው በነገረ ማርያም ነው። ያው እንግዲህ ለዛሬ ርዕስ አድርገን የመረጥ ነው ነገረ ሰብ የሚለውን ርዕስ ነው። ቀጣይ ላይ የምንገባበት መካከለኛው የሚለው ርዕስን ከመጀመራችን አስቀድሞ አድማጮችና ተመልካቾቻችን ነገረ ሰብ የሚለውን ርዕስ በስፋት መረዳት አለባቸው። ያውን ወደ መጀመሪያው ጥያቄ ነው የምወስዶት። እንግዲህ ቅዱስ ቤተክርስቲያናችን ከታላቁ የምስጢረ ሥጋዌ ትምህርት አስቀድማ ነገረ ሰብ የማስተማር ስርዓት አላትና የዚህ ነገር ምስጢሩ ምንድነው? እሺ፣ እግዚአብሔር ይስጥልን። በጣም ጥሩ ጥያቄ ነው። ቤተክርስቲያናችን እውነት ነው ከምስጢረ ሥጋዌ አስቀድማ ነገረ ሰብን ታስተምራለች። እንግዲህ መጻሕፍት እንደሚናገሩት ሊቃውንት አባቶቻችንም እንደተረጎሙልን ቅድመ ሥጋዌ አምላካችን ሰው ከመሆኑ አስቀድሞ ሁለት አካላት በሁለት በተለያዩ ዓለም ውስጥ ይኖሩ ነበር። እነዚህ ሁለት አካላት በሁለት ዓለም የሚኖሩ ሁለት አካላት ፈጣሪና ፍጡር በመባል ይታወቃሉ። አንዱ ፈጣሪያችን እግዚአብሔር ነው። ሁለተኛው ደግሞ እሱ የፈጠራቸው ፍጡራን ናቸው። ተራርቀው ይኖሩ ነበር። እግዚአብሔር በእግዚአብሔርነቱ አካል፣ በእግዚአብሔርነቱ ባህሪ፣ በእግዚአብሔርነቱ ግብር ጸንቶ ሲኖር፣ ሰው ደግሞ በፍጡርነቱ አካል፣ በፍጡርነቱ ባህሪ፣ በፍጡርነቱ ግብር ጸንቶ ይኖር ነበር እና በመራራቅ ይኖሩ ነበር፣ ባለመዋሃድም ይኖሩ ነበር። አምላካችን እግዚአብሔር ክብር ምስጋና ለስም አጠራሩ ይሁንና
በነቢየ እግዚአብሔር ኢሳይያስ በኩል ሲነግረን ትንቢተ ኢሳይያስ ምዕራፍ 55 ቁጥር 8 ላይ ከመዚ እግዚአብሔር እንዲህ ይላል ከመይርህቅ ሰማይ ምድር ከማሁ ይርህቅ ፍኖትየ እምፍኖትክሙ ወህሊናየ እምህሊናክሙ። ሰማይ ከምድር እንዲርቅ መንገዴ ከመንገዳችሁ የራቀ ነው። ሰማይ ከምድር እንዲርቅ ሀሳባችሁ ከሀሳቤ የራቀ ነው ብሎ አምላካችን እግዚአብሔር በፍጡርና በፈጣሪ መካከል የነበረውን ታላቅ ርህቀት በነቢየ እግዚአብሔር ኢሳይያስ በኩል ነግሮናል። አሁን እግዚአብሔር እንዲህ ሲል ርህቀታችን የቦታ ያለመሆኑ መቼም ለሁላችንም ግልጽ ነው። ሰማይ ባለበት ምድር የለችም፣ ምድር ባለችበት ደግሞ ሰማይ የለም። እግዚአብሔር እናንተ ባላችሁበት ምድርና እኔ በምኖርበት ሰማይ መካከል የዚህን ያህል ርቀት አለ እያለን አይደለም። ምክንያቱም እግዚአብሔር በዓለም ሁሉ የመላ ስለሆነ ማለት ነው። እዚሁ በትንቢተ ኢሳይያስ ምዕራፍ 66 ላይ ሁላችንም በምናውቀው ጥቅስ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት ይላል እግዚአብሔር። እናንተ በሌላችሁበት ሰማይም እኔ አለሁ፣ እናንተ ባላችሁበት ምድርም ደግሞ እኔ አለሁኝ ይላል። ስለዚህ ርህቀቱ ምንድን ነው ብለን በአጭሩ ስናስቀምጠው የፈጣሪ ልዕልናና የፍጡራን ትህትናቸው ነው። ፈጣሪ ልዕልና የፍጡራን ትህትናቸው። ስንቱ የተባለው የቤተ ክርስቲያናችን ሊቅ ክርስቶስ ከሁለት አካል አንድ አካል መሆኑንና ተዋህዶም የተፈጸመው በተአቅቦ እንደሆነ ሲያስረዳ የቀደመውንም ርህቀት በዚህ ውስጥ የሚያስረዳ ነገር አለው። አሃዱ ውእቱ ዋኮ ካለ ምስሌሁ፣ ክርስቶስ አንድ ነው፣ ሁለት እንለው ዘንድ ሁለት ክርስቶስ የለም፣ ከሱ ጋር ያለ ሌላ የለም፣ የምናየው አንድ ክርስቶስን ነው። ሲያስተምር የሰማነውም አንድ ክርስቶስን ነው። ክርስቶስ አንድ ነው ካለ በኋላ ሰማያዊ ውእቱ ወምድራዊ፣ እሱ ሰማያዊ ነው ደግሞ እሱ ምድራዊ ነው። ያስተርኢ ወኢያስተርኢ፣ እርሱ ይታያል ደግሞ አይታይም። ይትገሰስ ወኢይትገሰስ፣ ይዳሰሳል ደግሞም አይዳሰስም። ርሁቅ ውእቱ ወቅሩብ፣ እሱ ቅርብ ነው ደግሞም እሱ ሩቅ ነው ብሎ ያስረዳል። በአንዱ ክርስቶስ ላይ እነዚህ ይነገራሉ። ተዋህዶ በተአቅቦ የሆነ ስለሆነ ማለት ነው። ወደኛ ወደ ራሳችን ሀሳብ ስናመጣው ሰው ምድራዊ ነው፣ እግዚአብሔር ደግሞ ሰማያዊ ነው። ፍጡር የሚዳሰስ ነው፣ ፈጣሪ ደግሞ የማይዳሰስ ነው። ፍጡር ቅርብ ነው፣ ፈጣሪ ደግሞ በጣም ሩቅ ነው። በዚህ ርቀት ውስጥ ፈጣሪና ፍጡር ይኖሩ ነበር ሳይገናኙ፣ የአካል የባህሪ ተዋህዶና መቀራረብ ሳይኖር ማለት ነው። በፍጡርና በፈጣሪ መካከል አካላዊ ቃል ስግው ከመሆኑ አስቀድሞ የነበረው ህብረት የመፍጠርና የመፈጠር፣ የመመገብና የመመገብ፣ የመመለክና የማምለክ እንደዚህ አይነት ነበር። ከዚህ የዘለለ ግን አካላዊ ቀረቤታ፣ ባህሪያዊ ተዋህዶ ፈጽሞ አልነበረም። ታዲያ እግዚአብሔር ፈጣሪያችን እግዚአብሔር በዚህ በራሱ አካል በራሱ ባህሪ ከፍጡራን ሁሉ ርቆ በልዕልና እየኖረ ሳለ ከፈጠራቸው ፍጥረታት መካከል የአንዱን ፍጡር አካሉንና ባህሪውን ሊዋሃድ ወደደ። ያ ፍጡር ሰው ነው። ያ ፍጡር ሰው ነው። ቅዱስ ጳውሎስ ይህንን ሲያስረዳ ለዕብራውያን ሰዎች በጻፈው መልእክቱ ምዕራፍ 2 ቁጥር 16 ላይ ኢነስኦ ለዘነስኦ እመላእክት አላ እምዘራ አብርሃም አለ አምላክ ያደረገውን ስጋ ከመላእክት የነሳው አይደለም፣ ከሌላም ስፍራ ያመጣው አይደለም፣ የአዳም ልጅ ከሚሆን ከአብርሃም ዘር ነሳው እንጂ ይላል። ስለዚህ አምላክ የሰውን አካል የሰውን ባህሪ ገንዘብ አድርጓል። የመላእክትን አካል የመላእክትን ባህሪ ግን ገንዘብ አላደረገም። አምላክ ሰው ተብሎ ተጠርቷል፣ ሰውም ሆኗል። መልአክ አልሆነም፣ መልአክም ተብሎ ደግሞ አልተጠራም። አምላክ የሰው ልጅ ተብሎ ተጠርቷል፣ የመልአክ ልጅ ተብሎ ግን አልተጠራም። የአብርሃም ልጅ የዳዊት ልጅ ተብሎ ተጠርቷል፣ የሚካኤል ልጅ የገብርኤል ልጅ ተብሎ ግን አልተጠራም። በጥቅሉ አምላክ ሰው እንጂ ሌላ አልሆነም ማለት ነው ማጠቃለያው። ወንጌላውያንም በየወንጌላቸው አምላካችንን ከኛ ነገድ አስገብተው ቆጥረውታል። የሚሆነበት ምክንያት በሰውነቷ የማትጠረጠር ከሰው ወገን ከተመረጠች ከእመቤታችን ከድንግል ማርያም
አምላካችን ኢየሱስ ክርስቶስ ሰው የሆነ በመሆኑ ነው ማለት ነው። ስለዚህ አምላክ ምንድን ነው የሆነው ተብሎ ቢጠየቅ ሰው ነው። አምላክ ምንድን ነው የሆነው ተብሎ ሰው ነው። ስለዚህ ምስጢረ ሥጋዌ ደግሞ የአምላክ ሰው የመሆን ምስጢር ከሆነ ሰው ምንድን ነው የሚለውን አውቆ ሰው ነፍስ፣ ስጋ፣ ሕዋሳት ያሉት መሆኑን ተረድቶ አምላክ ሰው ሆነ ቢሉት ትምህርቱ የቀና ይሆንለታል። አንዱ ምክንያት አምላክ ሰው ስለሆነ ከምስጢረ ሥጋዌ አስቀድሞ የአምላክን ሰው መሆን ለማወቅ ሰውነትን ማወቅ ስለሚረዳ ከምስጢረ ሥጋዌ አስቀድመው አባቶቻችን የሰውን ነገር ያስተምራሉ። ሌላ ሁለተኛው ነገር ደግሞ ለምንድን ነው ሰው የሆነው ብለን ስንጠይቅም ስለ ሰው ነው። ለምን ደግሞ ሰው ሆነ ብለን ስንጠይቅም ስለ ሰው ነው። አባታችን እለእስክንድሮስ ይህንን ጥሩ አድርጎ ያብራራዋል። ምንት አጽሐቆ ለወልድ ይረድ እምሰማያት፣ ወልድን ከሰማይ ይወርድ ዘንድ ወይሰገው እምቅድስት ድንግል፣ ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነብሷ ነብስ ነፍሶ ይዋሃድ ዘንድ ምን አተጋው? ወይጠብለል በአጽርቅት በጨርቅ ይጠቀለል ዘንድ ወይትወደይ ውስተ ጎል በጎል ይጣል ዘንድ ወይጠመቅ በዮርዳኖስ ይጠመቅ ዘንድ ወይትቃጸጶ ጲላጦስ አላዊ ሕግ፣ ሕግን የማያውቅ ጲላጦስ ሰራኤ ሕግ ሀጋጊ ሕግ የሆነ እሱን በፊቱ አቁሞ ይመረምረው ዘንድ የዚህን ያህል ወልድን ያተጋው ምንድን ነው? እስኪሰቀል ድረስ በከርሰ መቃብር እስኪያድር ድረስ ከሙታን ተለይቶ እስኪነሳ ድረስ ይህንን ሁሉ ትጋት የተጋው ወልድ ለምንድን ነው ብሎ ይጠይቀና አኮኑ ከመያድህነን ለነ ለእለማሰነ፣ ወልድማ የዚህን ያህል የተጋው የጠፋን እኛን ሊፈልግ የሞትን እኛን ሊያድን አይደለምን ይላል። ስለዚህ አምላክ ለምን ሰው ሆነ ተብሎ ቢጠየቅ ስለ ሰው የሚል መልስ አለው ማለት ነው። አምላክ ምንድን ነው የሆነው ተብለን ስንጠየቅ መልሱ ሰው ሆነ ነው የምንለው። ለምን ሰው ሆነ ተብለንም ስንጠየቅ ደግሞ ስለ ሰው ነው መልሳችን፣ ስለ ሰው ነው። ስለዚህ ቤተ ክርስቲያናችን የትምህርት አሰጣጥ ቅደም ተከተሏ መጀመሪያ ምስጢረ ሥላሴ ከላይ አለ፣ ከዚያ በኋላ ነገረ ሰብ አለ፣ ከዚያ ምስጢረ ሥጋዌ አለ። በምስጢረ ሥጋዌ ውስጥ ተዋህዶን ስንናገር ክርስቶስ ፍጹም አምላክ ፍጹም ሰው ነው ብለን የምንናገረው። ስለዚህ ፍጹም ሰው ነው ፍጹም አምላክ ነው፣ ወይም ፍጹም ሰው ፍጹም አምላክ ሆነ ለማለት ሰው ማን ነው የሚለውን በነገረ ሰብ፣ አምላክ ማን ነው የሚለውን ደግሞ በምስጢረ ሥላሴ ከተረዳን በኋላ ትምህርቱ የቀና ስለሚሆን አባቶቻችን ወይም ምስጢረ ሥጋዌን ከመጀመራቸው በፊት በስነ ፍጥረት ውስጥ ያለውን የነገረ ሰብን ነገር ያስተምራሉ። ከአለዚያም ደግሞ በምስጢረ ሥጋዌ ውስጥ ሰው አምላክ ለምን ሰው ሆነ የሚለውን ጥያቄ ያነሱና ነገረ ሰብን በዚያ ውስጥ ይተነትኑታል። ከምስጢረ ሥጋዌ አስቀድመን ነገረ ሰብን የምንማርበት ምክንያት ይህ ነው ማለት ነው። ወደ ኋላ ትንሽ መለስ እንበልና የሰውን ተፈጥሮ በተመለከተ እንነጋገር። ቤተክርስቲያናችን በሰው ልጆች አፈጣጠር ወይም ተፈጥሮ ላይ ምንድን ነው የምታስተምረው? ጥሩ ጥያቄ ነው። ይሄ አሁን የሰው አፈጣጠር በስፋት የሚነገረው ስነ ፍጥረት በተባለው ትምህርታችን ላይ ነው። ከዚህ ግን ለምስጢረ ሥጋዌ መግቢያ በሚሆን መጠን ብቻ በአጭሩ እንመለከታለን። እንግዲህ በኦሪት ዘፍጥረትም ተጽፎ እንደምናነበው በአክሲማሮስም እንዲሁም በሌሎች ስለ ፍጥረታት በሚናገሩ መጻሕፍት ላይ ተጽፎ እንደምናነበው አምላካችን እግዚአብሔር እስከ 6ኛው ቀን እስከ ዕለተ አርብ ድረስ ፍጥረታትን ሲፈጥር ከቆየ በኋላ አርብ በነግ አዳምን እጅግም ያረዘመ እጅግም ያላጠረ መልኩ እንደ ኮከብ የሚያበራ አድርጎ ፈጥሮታል። አፈጣጠሩንም በኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እንደምንመለከተው ወገብሮ ለሰብ እመሬተ ምድር፣ ሰውን እግዚአብሔር ከምድር አፈር አበጀው ይላል። ሙሴ ሲጽፍ ሰውን እግዚአብሔር ከምድር አፈር አበጀው። አሁን አዳም ከአፈር ብቻ የተፈጠረ ሆኖ አይደለም፣ ወይም ከመሬት ብቻ የተሰራ ሆኖ አይደለም። የአዳም ስጋው የተፈጠረው ከአራቱ ባህርያት ነው። ሙሴ ከመሬት ብቻ ለምን አለ ስንል መጻሕፍት በመክብብ መጥራት ልማዳቸው ነው። መሬት ለሶስቱ መክብባቸው ነው። መክብብ ማለት
አስተጋባኢ ሰብሳቢ ማለት ነው። እና ውሃ ይፈሳል። የት ነው የሚፈሰው ብለን ስንጠይቅ በመሬት ላይ። እሳት ይነዳል። በየት ነው የሚነደው? በመሬት ላይ። ነፋስ ይነፍሳል። በየት? በመሬት ላይ። ሶስቱ በመሬት ነዋሪዎች ስለሆኑ በመክበባቸው አዳምን ከመሬት ፈጠረው አለ እንጂ የሰው ስጋ የተሰራው ከአራቱ ባህርያት ነው ማለት ነው። በመጽሐፍቴ የተለመደ ነው። በኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይም እንደዚሁ በቀዳሚ ገብረ እግዚአብሔር ሰማየ ወምድረ፣ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይላል። ሰማይና ምድር ብቻ የተፈጠሩ ሆነው አይደለም፣ በሰማይና በምድር ሁሉ የሚኖር ስለሆነ ነው። አንድ ተርጓሚ ይህንን ሲተረጉም ቅድመ ይደሉ ዘክሮተ ሰማይ ወምድር እስመ እሉ ማኅደረ ኩሎሙ ፍጡራን፣ ከሁሉ አስቀድሞ የሰማይና የምድርን ነገር መናገር ይገባል። ምክንያቱም ሰማይና ምድር የፍጥረታት ሁሉ ማደሪያዎች ናቸውና በሰማይና በምድር ሁሉንም ፍጥረት ጠራ ማለት ነው። ልክ እንደዚሁ መሬት ማለቱ በመሬት የሚኖሩ ስለሆኑ ሶስቱ በመክበባቸው እንጂ የአዳም ስጋው የተፈጠረው ከአራቱ ባህርያት ነው። ከዚህ በኋላ ወነፋ ውስተ ገጹ መንፈሰ ሕይወት፣ የሕይወትን እስትንፋስ እፍ አለበት፣ ነፍስን አዋህዶ ሰው በመንፈስ ቅዱስ ሕያው ፍጥረት ሆነ ይላል። ሕያው ፍጥረት ሆነ። አሁን ወገብሮ ለሰብ እመሬተ ምድር፣ ሰውን ከምድር አፈር አበጀው አለና ከዚያ በኋላ ወነፋ ውስተ ገጹ መንፈሰ ሕይወት ሲል ልክ ገበሬ ጎተራ ሰርቶ በጎተራ ውስጥ እህሉን እንዲያስገባ፣ ቤት ሰርቶ ደግሞ በማደሪያው ውስጥ ሰው እንደሚገባ፣ እንደዚያ በመጀመሪያ ስጋን ፈጥሮ ከዚያ በኋላ ደግሞ ነፍስን በስጋ ውስጥ ያሳደረ አይደለም። ስጋ ከአራቱ ባህርያት ሲፈጠር ነፍስ ማህበ አልቦ ስትመጣ ጊዜው አንድ ነው፣ አንድ ጊዜ ነው። አንድ ጊዜ ሆኖ ባይሆን ንግበር ሰብአ ባለው ፈንታ ንግበር ስጋ ወንግበር ነብሰ ባለ ነበር ብለው ሊቃውንት ይተረጉሙታል። ግን ስጋም ሲፈጠር ነብስም ስትፈጠር አንድ ጊዜ ስለሆነ ንግበር ሰብአ በአርአያ ነው በአምሳሊነ፣ ሰውን እንፍጠር አሉ ሥላሴ ብሎ ሊቀ ነቢያት ሙሴ በዚህ መልኩ ያስረዳናል ማለት ነው። እና አንድ ጊዜ ነው። ተርጓሚ ይህንን ሲተረጉም ወሶበ ፈጠሮ ለሰብ ፈጠረ ስጋ ማርባዕቱ ጠባያት ወአምፃ ነብሰ ማህበ አልቦ ወአስተዋሃደ ክልኤተ ህላውያተ ዘውቶሙ ነብስ ወስጋ። ሰውን በሚፈጥረው ጊዜ ስጋን ከአራቱ ባህርያት ነብስን ደግሞ ማህበ አልቦ አመጣ። ወሰመዮሙ አሃደ ሰብአ፣ ሁለቱን አንድ አድርጎ አንድ ሰው ብሎ ጠራቸው ይላል። ስለዚህ ሰው ምንድን ነው ተብሎ ሲጠየቅ ዝኬ ውእቱ ሰብ ነብስ ወስጋ፣ ሰው ማለት ነብስ ስጋ ባለመቀዳደም አንድ ጊዜ ተፈጥረው ህልው የሆነ ፍጡር ነው ማለት ነው። እና እንዲህ አድርጎ እግዚአብሔር ሰውን ፈጥሮ ከዚያ በኋላ ደግሞ ልጅነትን ሰጥቶ በገነት አኑሮታል ማለት ነው። በአጭሩ የሰው ተፈጥሮ ይህንን ይመስላል። የሰው ልጅ ተፈጥሮ በተመለከተ ይህን ያህል ከተነጋገር አንዳንድ ጊዜ የሚነሳ ነገር አለ። የሰው ልጅ ከፍጡራን መካከል ለየት ያለ ልዩ ፍጥረት ነው ተብሎ ይነገራል። ከዚህ ጋር እያያዛ ደግሞ ቤተክርስቲያን ስለ ክብረ አዳም ብዙ ትናገራለች፣ ብዙ ታስተምራለች። እና የሰው ልጅ ከፍጡራን መካከል ልዩ የሚያደርገው ነገር ምንድን ነው? ስለ ክብረ አዳምስ የሚነሳው ነገር ምንድን ነው? በጣም ጥሩ ጥያቄ ነው። መቼም ሰው በጣም የከበረው የእግዚአብሔር ፍጡር ነው። እግዚአብሔር የፈጠረው ፍጥረት ሁሉ የከበረ ነው። እግዚአብሔር የፈጠረው ፍጥረት ሁሉ የተዋበ ነው። ምክንያቱም ውብ ነው ለማለት ወይም የከበረ ነው ለማለት ክቡር እግዚአብሔር በክቡር እግዚአብሔር መፈጠሩ ብቻ ይበቃዋል ለሁሉም ማለት ነው። ሁሉም የከበረ ነው። ሰውን ግን እግዚአብሔር ከፍጥረታት ሁሉ ለየት ባለ መልኩ አክብሮ ፈጥሮታል እና ቅድስት ቤተ ክርስቲያን የሰውን ክብር በብዙ መንገድ ትገልጠዋለች። ከነዚያ መካከል አሁን አራቱን ብቻ እንመለከታለን። አንደኛ የሰው ክብሩ ምንድን ነው ተብሎ ቢጠየቅ መልሱ አንደኛ በአርአያ እግዚአብሔር መፈጠሩ ነው። ሁለተኛው ደግሞ ሰው የተፈጠረው ፍጥረት ሁሉ ስለሱ መፈጠሩ። ሶስተኛው በእግዚአብሔር እጅ መፈጠሩ።
አራተኛውና የመጨረሻው ደግሞ የተፈጠረበት ዓላማም ልዩ መሆኑ ይሄ አባቶቻችን ስለ ሰው ክብር የሚናገሩት ነው። ከመጀመሪያው ስንነሳ ሰው የተፈጠረው በእግዚአብሔር መልክ ነው። በእግዚአብሔር መልክ ነው። ሰው በእግዚአብሔር መልክ ተፈጠረ ስንል ምን ማለታችን ነው የሚለውን ሐሳብ በሶስት መንገድ ማየት ይቻላል። አንደኛው ለሥላሴ ፍጹም መልክ አላቸው፣ ለሰውም ደግሞ ፍጹም መልክ አለው። ለሥላሴ ፍጹም መልክ አላቸው ማለት የሥላሴ አካላቸው ረቂቅ ነው፣ የማይመረመር ነው። በዚያው አካል ላይ ደግሞ ረቂቅ መልክ አለ። ረቂቅ መልክ አለ፣ ውሱን ያልሆነ በምልአት ያለ በርቀት ያለ ረቂቅ መልክ አለ። ያ መልክ የሰውን መልክ ይመስላል ብላ ቤተክርስቲያን ታስተምራለች። ቅዱስ አትናቴዎስ በሃይማኖተ አበው ይህንን ያስረድቷል። ነአምን ከመቦ ለእግዚአብሔር መልክዓት ጽዱቃት አዕይንት ወአእዛን አይዳ ወአእጋር ወኩሎን ለተርፈ አባላት። ለእግዚአብሔር ዓይን፣ እጅ፣ ጆሮ እንዳለው እናምናለን አለና መጻሕፍት ሁሉ ስለ እግዚአብሔር የእግዚአብሔር ዓይኖች የእግዚአብሔር እጆች እያሉ የሚናገሩትን ሁሉ እናምናለን። ወባህቱ ኢይተአወቅ ወኢይትረከብ፣ ነገር ግን ማመናችንን እንመን እንጂ የተነገረውን መቀበላችንን እንቀበል እንጂ የእግዚአብሔር እጁ የእግዚአብሔር እግሩ የሚወሰን አይደለም፣ የሚታወቅም አይደለም፣ የሚታይም አይደለም፣ እንደኛም አይደለም፣ የማይመረመር የማይታወቅ ነው ብሎ ሊቁ ይተረጉመዋል። ስለዚህ አንዱ ሰው እግዚአብሔርን ይመስላል የምንለው በአፍአዊ ገጹ ለሥላሴ ፍጹም መልክ አላቸው፣ ለሰውም ደግሞ እንዲሁ ፍጹም መልክ አለው። ሁለተኛው ደግሞ በነፍሱም በስጋውም ሰው ሥላሴን ይመስላል። በነፍሱም በስጋው ሥላሴን የሚመስለው እንዴት ነው ስንል በገዥነቱ ነው። እግዚአብሔር ባህርያዊ ገዥ እንደሆነ እሱ ደግሞ በጸጋ ፍጥረታትን የሚያስተዳድር ስለሆነ ሥላሴን በዚህ በነፍሱም በስጋውም ይመስላል ማለት ነው። ዋናው ግን ሰው ሥላሴን የሚመስለው ዋናው ቁም ነገር ሰው ሥላሴን የሚመስልበት ነገሩ ሕይወቱ ነው። የሰው ሕይወት የሥላሴን ሕይወት ይመስላል። የሰው ሕይወት የሥላሴን ሕይወት ይመስላል። ይሄንን አንድ የቤተክርስቲያናችን ሊቅ ሲተረጉም ስለ አካልና ስለ ሕይወት ይተረጉማል። አካልና ሕይወት በሰው ውስጥ ያሉ የሰው ሁለት ገጽታዎች ናቸው ብሎ ያብራራል። ምንት ውእቱ አካል ምንድን ነው ብሎ ይጠይቃል። አካል ምንድን ነው ሲመልስ አካል እሰ ቁመት ዘይከውን ለሃልዎ፣ አካል ማለት ለመኖር የሚያስፈልግ ቁመና ነው። ለመኖር የሚያስፈልግ ቁመና ነው። ወአኮ ለለብዎ ወለንባብ፣ ለማሰብ ለመናገር ሕያው ለመሆን የሚያስፈልግ ግን አይደለም አለ። አይደለም ለመኖር ብቻ የሚያስፈልግ ቁመና ነው እንጂ ለመናገር ለማሰብ ለመተንፈስ የሚያስፈልግ ግን አይደለም አለ። ወትእምርተ ዝንቱ ይቤ አባ ሕርያቆስ ለእሳትሰ ቦቱ አካል፣ ይህንን የሚያስረዳን ዘንድ አባ ሕርያቆስ ለእሳት አካል አለው አለ ይላል። አሁን እሳት ልብ እንደሌለው እናውቃለን፣ ቃል እንደሌለው እናውቃለን፣ እስትንፋስ እንደሌለውም እናውቃለን። አያስብም፣ አይናገርም፣ አይተነፍስም። ግን ስለማይናገር ስለማያስብ ስለማይተነፍስ ግን አካል አትባልም አንለውም፣ አካል ብለን እንጠራዋለን። አባ ሕርያቆስም ለእሳት አካል አለው ብሎ ተናግሯል። ሕይወት ግን ከዚህ የተለየ ነው ይላል ሊቁ። ምን ትውቱ ብሂለ ሕይወት፣ ሕይወት ማለትስ ምን ማለት ነው የሚለውን ሲተረጉመው ሕይወትሰ ልብ ወቃል ወእስትንፋስ፣ ሕይወት ማለት ደግሞ ልብ ቃል እስትንፋስ ነው ይላል። ሕይወት ማለት ልብ ቃል እስትንፋስ ነው። ይህን ደግሞ በምን ይታወቃል ብሎ ሊቁ ይተረጉመዋል። ሰው ሞተ የምንለው ልብ ቃል እስትንፋስ ሲታጣ ነው ከሱ። አሁን የሞተን ሰው እጁ ይታያል፣ እግሩ ይታያል፣ ራሱም ይታያል፣ ሕዋሳቶቹ ሁሉ ይታያሉ። ልብ ቃል እስትንፋስ ግን የለም። ማሰብ የለም፣ መናገር የለም፣ መተንፈስ የለም። ስለዚህ ይሄ ሰው ሞተዋል ብለን እንናገራለን፣ ወይም ሕይወት የለውም እንላለን ማለት ነው። በተቃራኒውም ደግሞ አዙረንም ስንመለከተው ሰው ዓይኑ ፈርጦ እጁ ተቆርጦ ሕዋሳቱ ጎድሎ ሕያው ተብሎ ይጠራል። ልቡ እስትንፋሱ ከእሱ ጋር እስካሉ ድረስ ማለት ነው። ሰው ሕያው የሚባለው በልቡ አስቦ
በቃሉ ተናግሮ በእስትንፋሱ ተንፍሶ ደህና ሆኖ ሲኖር ነው። ይህች መልክ ከሥላሴ ያገኘናት መልካችን ናት ማለት ነው እና አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስም ደግሞ እስትንፋስ ነው። መንፈስ ቅዱስ እስትንፋስ ነው። ሥላሴ በአብ ልብነት አስበው በወልድ ቃልነት ተናግረው በመንፈስ ቅዱስ እስትንፋስነት ሕያው ሆነው ይኖራሉ። አንዱ ከአንዱ ተለይቶ ግን አይገኝም። አባቶቻችን በመዝገበ ሃይማኖት እስመ አብ እንዘሃሎ በአካሉ ወበግጻዊሁ ሃሎ በወልድ እስመ ወልድ ቃሉ ውእቱ ለአብ ዘኢይትፈለጥ እምኔሁ። አብ በመልኩ በገጹ ቅውም ሆኖ ሳለ ነገር ግን በከዊነ ልብነት በወልድ ዘንድ አለ። ምክንያቱም ወልድ ከአብ የማይለይ የአብ ቃሉ ነውና ይላል። ወልድ ከአብ የማይለይ የአብ ቃሉ ነውና። ወአዲ ሃሎ በመንፈስ ቅዱስ እስመ መንፈስ ቅዱስ እስትንፋሱ ውእቱ ለአብ ዘኢይትፈለጥ እምኔሁ። በመንፈስ ቅዱስም እንዲሁ በከዊነ ልብነት ይኖራል። ምክንያቱም መንፈስ ቅዱስ ከአብ የማይለይ እስትንፋሱ ነውና ብሎ ይተረጉማል ማለት ነው። ስለዚህ የሰው ልብ ቃልን እስትንፋስን በማስገኘት ለቃል ለእስትንፋስ ሐሳብ ወይም ልብ በመሆን እግዚአብሔር አብን ይመስላል። የሰው ቃል ደግሞ ከልብ በመገኘት ለልብ ለእስትንፋስ ቃል በመሆን እግዚአብሔር ወልድን ይመስላል። የሰው እስትንፋስ ከልብ በመገኘት ለልብ እና ለቃል እስትንፋስ በመሆን እግዚአብሔር መንፈስ ቅዱስን ይመስላል ማለት ነው። ስለዚህ በሕይወታችን በነፍሳችን ግብር አምላካችን እግዚአብሔርን የምንመስል ሆነን ተፈጥረናል ማለት ነው። ወብነ ነፍስ እንተ ኢትመውት በህላዌሃ ርቱእኬ አርአያ እግዚአብሔር። በእኛ ያለች ነፍስ እግዚአብሔርን ትመስላለች ወይም እግዚአብሔርን የምትመስል ነፍስ ለእኛ አለችን ይላል። ስለዚህ በዋናነት እግዚአብሔርን የምንመስለው በነፍሳችን ነው እና እግዚአብሔር ሲፈጥረን ራሱ እንዳንረሳው አድርጎ ነው የፈጠረን። ባሰብን ቁጥር እንዳንረሳው፣ በተናገርን ቁጥር እንዳንረሳው፣ በተነፈስን ቁጥር ሕያዋን ሆነን በኖርንበት ዘመን ሁሉ እንዳንረሳው ይህችን መልክ ለሰው እግዚአብሔር ሰጥቶ ፈጥሮታል ማለት ነው። አንዱ የሰው ልጅ ክብር የምንለው ይህ ነው። በሥላሴ አርአያ በእግዚአብሔር አርአያ መፈጠሩ ማለት ነው። ሌላው ሁለተኛው በእደ እግዚአብሔር መፈጠሩ ነው። ሰው የተፈጠረው በእግዚአብሔር እጅ ነው። በኦሪት ዘፍጥረት ከምዕራፍ 1 ጀምሮ ያለውን ታሪክ ስንመለከት እግዚአብሔር ፍጥረታትን በአርምሞ የፈጠራቸው አሉ። ሌሎችን ደግሞ ለይኩን ብርሃን በማለት ብርሃንን ፈጥሯል። ለያብሩ ብርሃናት በገጸ ሰማይ፣ በሰማይ ላይ ፀሐይ፣ ጨረቃ፣ ከዋክብት ያብሩ ባለ ጊዜ እንደዚያ ተገኝተዋል። ባህርንም አስገኝ ባላት ጊዜ አስገኝታለች። በአርምሞና በነቢብ ሲፈጥር መጥቶ አዳም ጋር በሚደርስበት ጊዜ ግን አዳምን ከምድር አፈር በእጁ ሰርቶታል። በዚሁ በኦሪት ዘፍጥረት ላይ ተጽፎ እንደምናነበው ወገብሮ ለሰብ እመሬተ ምድር፣ ሰውን ከምድር አፈር አበጀው ይላል። ከዚህ አስቀድሞ ኦሪት ዘፍጥረት ምዕራፍ 1:27 ላይ ወገብሮ ለሰብ በአርአያ ዚአሁ ተብሎ ተጽፏል። ከዚህ የደገመው ከምን እንደተፈጠረና እግዚአብሔር በእጁ እንደሰራው ያስረዳ ዘንድ ነው። የጎደለውን ሊሞላ ማለት ነው። የጎደለውን ሊሞላ ከዚህም ደግሞ አንስቶታል። በእግዚአብሔር እጅ መፈጠር በራሱ ክብር ነው። ይሄ በዚህም አባቶቻችን ሊቃውንት እንደሚተረጉ እግዚአብሔር ለሰው ልጅ ያለውን ፍቅር፣ ለሰው ልጅ ያለውን ክብር እግዚአብሔር ሰውን ለየት አድርጎ እንደፈጠረው፣ ግሩም አድርጎ እንደፈጠረው የሚያሳይ ነው ማለት ነው። በእውነትም ደግሞ እግዚአብሔር በእጁ የፈጠረው የሰው ልጅ እጅግ አስፈሪና ግሩም የሆነ እንደሆነ ከመጽሐፍት እንረዳለን። በመጽሐፈ ቀሌምንጦስ ላይ ወሶበ ርእዩ መላእክት ክብረ ወስብሐተ ላዕለ አዳም ዘከለሎ ፈርሁ እምበየ ግርማሁ። ቅዱሳን መላእክት በአዳም ላይ ያለውን ክብሩን፣ ሞገሱን፣ አስፈሪነቱን፣ ብርሃኑን በተመለከቱ ጊዜ እሱን ከማየት የተነሳ ፈሩ ተብሎ ሁሉ ተጽፎ እናነባለን። እና እግዚአብሔር ሰውን በእጁ ሰራው።
የፍጥረታት ሁሉ ንጉስ እንደሆነ ሲያጠይቅ በፍጥረታት ላይ ሁሉ እንደሾመው ሲያስረዳ ነው። ዳዊት አንተ ፈጠርከኒ ወወደይከ እዴከ ላዕሌየ፣ አንተ ፈጠርከኝ እጅህንም በእኔ ላይ አደረግክ አለ። ሊቃውንት ደግሞ ይህን ሲተረጉሙት ወአመ ፈጠርኮ ለአዳም አንበርከ እዴከ ላዕሌሁ በአምሳለ ጳጳሳት፣ አዳምን በምትፈጥረው ጊዜ ጳጳሳት በአንብሮተ እድ እንደሚሾሙ ተሾመውም ደግሞ በስልጣናቸው ሕዝብን እንደሚመሩ አዳምም እንደዚሁ ፍጥረታትን ሁሉ የሚያስተዳድር ነውና ያንተ የባህሪ የሆነው ለሱ በጸጋ የሚሰጠው ነውና በአዳምን በምትፈጥርበት ጊዜ በሌሎቹ ፍጥረታት ላይ ያላደረከውን በአዳም ላይ ግን እጅህን ጫንክ ብለው ሊቃውን ተርጉመውታል። ሁለተኛው የሰው ክብር የሚገለጠው በእግዚአብሔር እጅ መፈጠሩ ነው። ሶስተኛው ሁሉ ስለ እርሱ መፈጠሩ ነው። ሁሉ ስለ እርሱ መፈጠሩ የተፈጠረው ፍጥረት ሁሉ ለአዳም የሚመች ነው። አዳምን የሚጠቅም ነው። ከተፈጠረው ፍጥረት መካከል አዳም የሚመገበው አለ፣ የሚጠጣው አለ፣ የሚማርበት አለ፣ የሚደሰትበት አለ። የተፈጠረውን ፍጥረት ሁሉ እግዚአብሔር ለአዳም እንዲስማማ አድርጎ ፈጥሮለታል። እና ለፍጥረታትም አዳምን እግዚአብሔር ክብር አድርጎ ሰጥቷቸዋል። አዳምንም ለነሱ ፈጥሯል ማለትም ይቻላል። አባቶቻችን ሲናገሩ አዳም የተፈጠረው እንደ ዘውድ ነው ይላሉ። ንጉስ በመጀመሪያ ሱሪውን ይለብሳል፣ ካባውን ይደርባል። ሌላውን ካደረገ በኋላ በመጨረሻ ዘውዱን ይደፋል። ዓለምም በመጀመሪያ ተፈጠረች። ሰማይ ተፈጠረ፣ ምድር ተፈጠረ። ሰማይ ልብሱን ለበሰ፣ ምድርም ልብሷን ለበሰች። በመጨረሻ አዳም ሲፈጠር ግን ዘውዷን ደፍታለች። አዳም የፍጥረታት ሁሉ ዘውድ ነው ማለት ነው። የፍጥረታት ሁሉ ዘውድ ነው። አንድም አዳም የፍጥረታት ሁሉ ጉልላት ነው ይሉታል ሊቃውንት። የፍጥረታት ሁሉ ጉልላት ነው። ቤት ሲሰራ በመጀመሪያ መሰረት፣ ከዚያ ግድግዳ፣ ከዚያ ጣራ አለ። ከጣራው በላይ ከሁሉ በላይ ግን ጉልላት ይደረጋል። እግዚአብሔርም ዓለምን ሲሰራት ቆይቶ በመጨረሻ የሰውን ልጅ ግን ጉልላት አድርጎ ፈጥሮላታል። ሰውን ከፈጠረ በኋላ ሌላ አልፈጠረም፣ ከጉልላት ሌላ ስለሌለ ማለት ነው። እና ፍጥረታት ሁሉ ለሱ እንዲመቹት አድርጎ ፍጥረታትን እንዲገዛ አድርጎ እግዚአብሔር አዳምን ፈጥሮታል። እና ሊቃውንት አዳም ወደ ዓለም የገባበትን መንገድ በብዙ ይመስሉታል። ከነዚህ መካከል አንዱ ምሳሌ ምንድነው? ሰርግ በተጠራ በክቡር ሰው አምሳል አዳም ተፈጥሮ ወደ ዓለም ገብቷል ብለው ይመስላሉ። ሰርግ በተጠራ ክቡር ሰው አምሳል። አሁን እንግዲህ ሰርግ የጠራ ሰው በተለይም ደግሞ የሚያከብረውን ሰው የጠራ ሰው እንዲሁ ዝም ብሎ ሰውን አይጠራም። ማዘጋጀት የሚገባውን ሁሉ ያዘጋጃል። ዳሱን ይሰራል። ከዚያ ምግቡን ያዘጋጃል፣ እርዱን ያዘጋጃል። በአባቶቻችን አገላለጽ ሌማቱን ዘርግቶ ምግቡን አዘጋጅቶ ዳሱን ሰርቶ እንግዳውን ወደ ቤት ግባ ብሎ ያን ጊዜ ይጋብዘዋል። ሁሉን ካዘጋጀ በኋላ ማለት ነው። እና የአዳም ተፈጥሮ እግዚአብሔር ሰርግ በሚጠራ ሰው አምሳል፣ አዳም ደግሞ ሰርግ በተጠራ ክቡር ሰው አምሳል ተፈጥሮ ወደ ዓለሙ ገብቷል ብለው ሊቃውንት ይተረጉማሉ። ልክ ያ እንዳዘጋጀ እግዚአብሔርም ለአዳም የሚኖርበትን ዓለም አዘጋጅቶ የሚኖርበትን ዓለም ደግሞ በብርሃን አብርቶ የሚመገበውን፣ የሚጠጣውን፣ የሚማርበትን ፍጥረታቱን ሁሉ ካዘጋጀ በኋላ አዳምን ወደ ሞላው ምንም ወደማያጣበት እግዚአብሔር ወዳዘጋጀው ወደ ዓለም አምጥቶታል ማለት ነው። አንዱ ምሳሌ ይሄ ነው። ሌላው ሁለተኛው ደግሞ ምሳሌ በንጉስ መልክ ነው ወደ ዓለም ያስገባው ብሎ ሊቃውንት ይተረጉማሉ። ንጉስ ከግዛቱ ወደ ሌላ ግዛት፣ ከሌላ ግዛት ወደ ራሱ ግዛት በሚመጣበት ጊዜ ዝግጅት ይደረጋል። እልፍኙ ይዘጋጃል፣ አዳራሹ ይዘጋጃል፣ ምግቡ ይዘጋጃል፣ መጠጡ ይዘጋጃል፣ ንጉሱ የሚረገጠው ምንጣፍ፣ ንጉሱ የሚቀመጥበት ወንበር፣ ንጉሱ የሚመገበው ምግብ፣ ይሄ ሁሉ ይዘጋጃል። ይሄ ሁሉ የሚደረገው ለምንድን ነው? ንጉሱ በዓይኑ በሚያየው ነገር ደስ እንዲለው፣ በሚያድርበት እልፍኝ ደስ እንዲለው፣
በሚረግጠው ምንጣፍ ደስ እንዲለው፣ በሆነው ነገር ሁሉ ደስ እንዲለው ለንጉሱ ተብሎ የማይዘጋጅ ነገር የለም። እግዚአብሔርም አዳምን እንደ ንጉስ አድርጎ ፈጥሮታልና ከሁሉ አስቀድሞ ሁሉን ነገር እንዲያድርጎ አዘጋጅቶለታል። በመጀመሪያ ዓለምን ፈጠረ፣ የሚኖርባትን ዓለም አዘጋጀ። ከዚያ በኋላም በንጉስ አምሳል ነውና የሚጠራው ለንጉስ እንዲዘጋጅ የሚያስፈልገውን ሁሉ አዘጋጅቶ አዳምን ወደ ዓለም ጠርቶታል። በመፍጠር መጀመሪያ ዓለምን አዘጋጀ። በዓለም ውስጥ ምግቡን አዘጋጀ፣ መጠጡን አዘጋጀ። በእልፍኝ በዳስ የተመሰለችውንም ዓለም በብርሃን አበራ። እንዲህ አድርጎ ከዚህ በኋላ አዳምን ወደ ዓለም ጠርቶታል። ቅዱሳን መላእክት እንደውም ጌታን ጠይቀውት ነበር። አዳምን ይህን ሁሉ የምትፈጥረው ለማን ነው ብለው ጠይቀውት ነበር። ለማን ነው ይህን ሁሉ የምትፈጥረው ብለው ሲጠይቁት ለአዳም ነው። ይህች ገነት እልፍኙ ናት፣ መንግስተ ሰማያት የፍጻሜ ርስቱ ናት። እንደገና ደግሞ ፀሐይ፣ ጨረቃ፣ ከዋክብትም ፋናዎቹ ናቸው፣ ፍጥረታት ሁሉ የሚገዙለት ናቸው ብሎ አምላካችን እግዚአብሔር ለቅዱሳን መላእክት ነግሯቸዋል ማለት ነው። ስለዚህ ሁሉ ስለ አዳም ተፈጥሯል። ሁሉም አዳምን የሚጠቅም ሆኖ ተፈጥሯል እና አንዱ የሰው ክብር ሁሉ ስለሱ መፈጠሩ እንደሆነ እንረዳለን ማለት ነው። በዚህ በኦሪት ዘፍጥረት ምዕራፍ 2 ቁጥር 5 ላይ እንዲህ ይላል፣ አዳም ከመፈጠሩ አስቀድሞ እግዚአብሔር ዝናብን አላዘነበም ይላል። ዝናብን አላዘነበም፣ ምክንያቱም ዓለምን የሚያስተዳድራት አዳም ስላልመጣ ማለት ነው። ይሄ ምን ያሳያል? እግዚአብሔር የፈጠረው ፍጥረት ሁሉ በዚህ ዓለም ያለው ሁሉ ለሰው እንደተሰራ፣ ሰውን እንዲጠቅም ሆኖ እንደተዘጋጀ የሚያሳይ ነው ማለት ነው። አዳም እንዳይክድና እንዳይበድል አድርጎ ነው እግዚአብሔር የፈጠረው። አዳምን እንዳይክድ እንዳይበድል ምንም አይነት ምክንያት እንዳያገኝ አድርጎ ማለት ነው። የፈለገው ነገር ሁሉ እንዲያገኝ አድርጎ እግዚአብሔር ፈጥሮታል እና ለአዳም እግር አለው፣ ደግሞ የሚቆምበት ምድር ደግሞ ተፈጥሯል። አዳም ዓይን አለው፣ ዓይኑን የሚያሳርፍበት ሰማይ ደግሞ አለ። አዳም የሚመገብ ነው፣ ምግብ አለው፣ የሚጠጣ ነው፣ መጠጥ አለ። እንደገና ደግሞ የሚያስብ ነው፣ የሚታሰብ ነገር አለ። የሚናገር ነው፣ የሚነገር አለ። የሚተነፍስ ነው፣ አየር ደግሞ አለ። ስለዚህ ሁሉን ነገር ካዘጋጀ በኋላ እግዚአብሔር ስለ አዳም ሁሉን አዘጋጅቶ አዳምን ፈጥሮታል። ስለዚህ ሁሉ እንዲስማማው አድርጎ አዳምን መፍጠሩ እግዚአብሔር ለአዳም ያለውን ፍቅርና የአዳምንም ክብር የሚያሳይ ነው ማለት ነው። ለዚህ ነው መጽሐፍ ወስወ በፈጸመ ወአስተናበረ ውእተ ጊዜ ይቤ ንግበር ሰብአ በአርአያነ፣ ሁሉን አከናውኖ አሳምሮ ከፈጠረ በኋላ ያን ጊዜ ሰውን በመልካችን እንፍጠር ብሎ ሰውን ፈጠረው ብሏል። ስለዚህ አንዱ የሰው ክብሩ የምንለው ፍጥረታት ሁሉ ለእርሱ እንዲሆኑ ከእርሱ ጋር እንዲስማሙ ሆነው መፈጠራቸው ነው ማለት ነው። አራተኛውና የመጨረሻው የሰው ልጅ ክብር የሚገለጠው የተፈጠረበት ዓላማ ልዩ መሆኑ ነው። እንግዲህ እግዚአብሔር ሁሉንም ፍጥረት በዓላማ ነው የፈጠረው። ያለ ዓላማ የፈጠረው ፍጥረት የለም። ያለ ዓላማ የተፈጠረ ፍጥረትም ቢኖር በዓላማ ለተፈጠሩት በጣም አስቸጋሪ ይሆን ነበር። ምክንያቱም ያለ ዓላማ የተፈጠረ በቦታ የማይወሰን የሚሰራው ስራ የሌለው አንድ ፍጡር ተፈጥሮ ሌላው በዓላማ ቢፈጠር በዓላማ የተፈጠሩትን ፍጥረታት በዓላማ ያልተፈጠረው አንድ ፍጡር እንኳን ስጋት ይሆንባቸው ነበር። ይህም እንግዲህ ሰይጣን እንኳን ከዓላማው በመውጣቱ ምን ያህል ጉዳት እንደደረሰ የምናውቀው ነው። አዳምም እግዚአብሔር እሱን ከፈጠረበት ዓላማ በመለየቱ በምድርም በሰዎችም ላይ በእንስሳትም ላይ የመጣውን ጉዳትና መከራ የምናውቀው ነው። ስለዚህ እግዚአብሔር ሁሉንም በዓላማ ፈጥሮታል። እግዚአብሔር የፈጠረው ፍጥረት ሁሉ ክቡር ነው። ምክንያቱም ሌላ ምንም ባይጨመርለት እንኳን ክቡር እግዚአብሔር የፈጠረው በመሆኑ ብቻ ክቡር ፍጡር ተብሎ ይጠራል። ደግሞም ክቡርም ነው። ነገር ግን እግዚአብሔር ከፈጠራቸው ፍጥረታት መካከል ሁለቱን
መላእክትና ደቂቀ አዳምን ሌሎችን ከፈጠረበት ዓላማ ልዩ ለሆነ ዓላማ ፈጥሯቸዋል። ይህም አንደኛ ስመ እግዚአብሔርን ለመቀደስ ነው። ሁለተኛው ደግሞ መንግስተ እግዚአብሔርን ለመውረስ ነው። ስመ እግዚአብሔርን ለመቀደስ፣ መንግስተ እግዚአብሔርን ለመውረስ። ስመ እግዚአብሔርን መቀደስ ማለት እግዚአብሔርን ማመስገን፣ እግዚአብሔርን ማምለክ ማለት ነው። ይህንን ቅዱሳን መላእክት በተፈጠሩበት ዕለት ጀምረውታል። ቅዱስ 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 ብለው እግዚአብሔርን በማመስገን ኋላም በዚሁ ቅዱስ ቅዱስ በማለት እንደጸኑ በትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ላይ ተጽፎ እንደምናነበው በአመተ ሞተ ኦዝያን ንጉሥ ርኢክዎ ለእግዚአብሔር ጸባዖት እንዘይነብር ዲበ መንበሩ ነዋህ ወብሩህ ጥቀ። ኦዝያን በሞተ በአመቱም በዕለቱም ብለው ሊቃውንት ይተረጉሙታል። ኢሳይያስ እግዚአብሔርን አየሁት፣ ቤቱም በብርሃን ተመልቶ ነበር። ሱራፌል ወኪሩቤል ይቀውሙ አውዶ፣ ሱራፌልና ኪሩቤልም በዙሪያው ታጥቀው ቆመው ነበር። ቅዱስ 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 እያሉም ያመሰግኑ ነበር ብሎ ተናግሯል። የተፈጠሩበት ዓላማ እግዚአብሔርን ቅዱስ ቅዱስ እያሉ ማመስገን ነው። በዚያው ዓላማ ጸንተው ኖረዋል። ሰውም በተፈጠረ በ40ኛው ቀን ልጅነትን አግኝቶ በብርሃን ሰረገላ ተጭኖ ከቅዱሳን መላእክት ጋር እግዚአብሔርን ቅዱስ ቅዱስ እያለ እያመሰገነ ወደ ገነት ገብቷል። በገነትም ለ7 ዓመት ያህል ቅዱስ ቅዱስ እያለ አምላኩ እግዚአብሔርን ሲያመሰግን ኑሯል። አንዱ ሰው የተፈጠረበት ዓላማ እግዚአብሔርን ማመስገን፣ እግዚአብሔርን ማምለክ ነው። እግዚአብሔርን ማምለክ ነው። ሌላው ሁለተኛው መንግስተ እግዚአብሔርን መውረስ ነው። የእግዚአብሔርን መንግስት መውረስ። እንግዲህ የእግዚአብሔር መንግስት ስንል የእግዚአብሔር መንግስት እንደዚህ ዓለም መንግስታት ግዛት ከአካል ከባህሪ ተለይታ ያለች በሰራዊት የምትጠበቅ የሌለችበት ቦታ ያለ ማለት አይደለም። የእግዚአብሔር መንግስቱ ከእርሱ ጋር ያለች ናት፣ ከባህሪው የማትለይ ናት። መንግስቱም ደግሞ አንዲት ናት። አብ ንጉስ፣ ወልድ ንጉስ፣ መንፈስ ቅዱስ ንጉስ ብንል እንኳን አንዲት መንግስት እንላለን እንጂ ሁለት መንግስት አንልም። አንድ ንጉስ እንላለን እንጂ ሁለት ንጉስ አንልም። ሥላሴ በዚህ አንድ ስለሆኑ ማለት ነው። ሰለስቱ ምዕት መንግስት እንተ ኢትትፋለስ ወኢትትከፈል፣ የማትከፈል የማትፋለስ አንዲት መንግስት ብለው ይጠሯታል። አብን ንጉስ ዘለዓለም ዘላለማዊ ንጉስ፣ ወልድን ንጉስ ዘላለም ዘላለማዊ ንጉስ፣ መንፈስ ቅዱስን ንጉስ ዘላለም ዘላለማዊ ንጉስ እንላለን። አንድ ንጉስ እግዚአብሔር እንላለን። እና ሰው የእግዚአብሔርን መንግስት ሊወርስ ተፈጠረ ማለት ምን ማለት ነው ስንል እግዚአብሔር በባህሪው ንጉስ ነው። ሰው ደግሞ በጸጋ እንደ አምላኩ እንደ እግዚአብሔር ይነግስ ዘንድ ተፈጠረ ማለት ነው። የእግዚአብሔርን በጸጋ ገንዘብ አድርጎ በፍጥረታት ላይ ይነግስ ዘንድ እግዚአብሔር እንደሚገዛ ይገዛ ዘንድ የተፈጠረበት ዓላማ አንዱ ይህ ነው ማለት ነው። ጠቅለል ስናደርገው እግዚአብሔር ፍጥረታትን በባህሪው ያስተዳድራል፣ በምላት ይጠብቃል፣ ፈጥሮ ይገዛል። የሰው ልጅ ደግሞ እግዚአብሔር የፈጠራቸውን በባህሪ የሚያስተዳድራቸውን በምልአት የሚጠብቃቸውን እነዛን ፍጡራን ንጉስ ሆኖ ይጠብቃቸዋል፣ ካህን ሆኖ ይባርካቸዋል፣ ከእግዚአብሔር ባገኘው የጸጋ ንጉስነት ያስተዳድራቸዋል ማለት ነው። ስለዚህ አንዱ የተፈጠረበት ዓላማ እግዚአብሔርን በመምሰል መንግስተ እግዚአብሔርን በጸጋ ገንዘብ አድርጎ በፍጥረታት ላይ ገዥ ይሆን ዘንድ ነው ማለት ነው። ስለዚህ ክብረ አዳምን ስናነሳ እነዚህ አራቱ አብረው የሚታዩ ናቸው ማለት ነው። በአርአያ እግዚአብሔር መፈጠሩ፣ በእደ እግዚአብሔር መፈጠሩ፣ የተፈጠረ ሁሉ ስለ እርሱና ለእርሱ የሚስማማ እርሱን የሚጠቅም መሆኑ፣ በመጨረሻም ደግሞ እንደ አምላኩ እንደ እግዚአብሔር የሚገዛ መንግስተ እግዚአብሔርን የሚወርስ እግዚአብሔርን የሚያመሰግን መሆኑ ክብረ አዳም ከዚህ አንጻር የሚታይ ነው ማለት ነው። እየተከታተላችሁ የምትገኙት የዛይ ፖድካስትን ነው። ዛሬው የዛይ ፖድካስት መርሃ ግብራችን እየተነጋገርን ያለ ነው ከምስጢረ ስጋዊ የትምህርት ክፍል አንዱ የሆነውን ነገረ ሰብን ነው። አብራችሁን ቆዩ። እስካሁን ድረስ እንግዲህ የሰው ልጅ ተፈጥሮ
ክብሮን ቤተክርስቲያን በተለየ መልኩ ስለ ነገረ ሰብ የምታስተምርበትን ምክንያቶች ዘርዘር አድርገን ለማየት ሞክረናል። አሁን ስለ ድቀት አዳም በተወሰነ መልኩ እንነጋገራለን። እዚህ ላይ አንድ ላይ አያይዘን የምንጠይቃቸው ሁለት ጥያቄዎች አሉ። አንደኛ አዳም ወደቀ ስንል ምን ማለታችን ነው? አዳም ወደቀ ስንል ምን ማለት ነው ከሚለው ጋር አብሮ አያይዞ ቢመልሱት ብዬ የማስበው ነገር ምንድነው? እንግዲህ እግዚአብሔር አዳምን እንደሚወደው ይታወቃል። እግዚአብሔር አዳምን የሚወደው ከሆነ በልተሃል አልበላህም በሚል ምክንያት እንዲህ ያለ ቅጣት ውስጥ ሊጥለው አይገባም ብለው የሚያነሱ ሰዎች አሉና ምናልባት ጸበለስን ከመብላቱና ካለመብላቱ ባሻገር ይህን ጥፋቱን ያከፋበት ለዚህ ጥፋት ተላልፎ የተሰጠበት ምክንያት ምንድነው? እሺ ጥሩ ነው። እንግዲህ አዳም ወደቀ ማለት ምን ማለት ነው ከሚለው ስንነሳ መቼም ወደቀ የሚባለው ከፍ ብሎ ያለ ወይም ደግሞ ጸንቶ የቆመ ነው። የተኛን ሰው ወደቀ ማንም አይለውም፣ እሱ ስለተኛ ማለት ነው። የወደቀንም ወደቀ አንለውም። ከፍ ብሎ ያለ ወይም ደግሞ ጸንቶ የቆመን አካል ግን ውድቀት ሲያገኘው ወደቀ ተብሎ ይነገርለታል። እና አዳምን ወደቀ የምንለው ቅድም እንደገለጽ ነው አዳም በታላቅ ክብር ላይ የነበረ ስለሆነ ነው። አሁን ቅድም እንደዘረዘር ነው የአዳም ክብሩ በጣም ብዙ ነው። በአርአያ እግዚአብሔር መፈጠሩ፣ በእደ እግዚአብሔር መፈጠሩ፣ እንደገና የተፈጠረው ፍጥረት ለሱ እንዲስማማ ሆኖ መፈጠሩ፣ የተፈጠረበት ዓላማ እግዚአብሔርን ለመምሰል፣ እግዚአብሔርን ለማመስገን፣ መንግስት እግዚአብሔርን ለመውረስ መሆኑ ይሄ ሁሉ ለአዳም ክብሩ ነው። በዋናነት ግን የአዳም የክብሩ መጠቅለያ ወይም ጫፍ ዘውድ የምንለው ግን ልጅነቱን ነው። አዳም ሲፈጠር እግዚአብሔርን አባቴ ብሎ የሚጠራበት እግዚአብሔርም ደግሞ እሱን ልጄ ብሎ ይጠራበት ዘንድ የልጅነት ስልጣን ተሰጥቶት ነበር። ልጅነት ነበረው ማለት ነው። እግዚአብሔርን አባት ብሎ የሚጠራበት የልጅነት ሀብት የልጅነት ስልጣን ለአዳም ተሰጥቶት ነበር እና አዳም ወደቀ የምንለው ያችን አጣ ማለት ነው። ያችን አጣ፣ ክብሩን አጣ፣ ከእግዚአብሔር ተለየ። እግዚአብሔርን አባቴ ብሎ መጥራት አቃተው። እግዚአብሔር ልጄ ብሎ ቢጠራው እንኳን አባቴ ብሎ መመለስ አቃተው። ቀድሞ በዚህች ስልጣን ዲያብሎስም ድል አይነሳውም፣ ኃጢአት ድል አትነሳውም፣ እንደገና ደግሞ ሞትም ድል አይነሳውም ነበር። ሞትን ድል አይነሳውም ነበር። ኋላ ግን ይችን ባጣ ጊዜ ግን የሰው ልጅ ወደቀ ማለት ነው። ስለ ሰው ልጅ ጠቅለል አድርገን ስናስቀምጥ አራት ነገሮች ስለ ሰው ይነገራሉ። አንደኛ ተፈጥሯዊው ሰው የሚባል አለ። ሁለተኛው የወደቀው ሰው አለ። ሶስተኛው በክርስቶስ የታደሰው ሰው አለ። አራተኛውና የመጨረሻው ፍጹም መንግስተ ሰማያትን የሚወርሰው የሞት ስጋት የሌለበት ድህነቱ የተጠናቀቀለት ደግሞ ሰው አለ ማለት ነው እና ተፈጥሯዊው ሰው ለሞት የተፈጠረ አይደለም። የሞት ስጋት የነበረበትም አይደለም። የተፈጠረበት ዓላማ ሞት አይደለም። የተፈጠረበት ዓላማ ሞት አይደለም። ግን ሞት ይስማማው ነበር። እግዚአብሔር ከተናገረው ነገር ሁለቱንም እንረዳለን። እግዚአብሔር አዳምን ምን ብሎታል? ከዚህ እጽ በበላህ ቀን ትሞታለህ አለው። አሁን ሕያው ነህ፣ ከዚህ በበላ ጊዜ ግን ትሞታለህ አለው። ይሄ ምን ያሳያል? አዳም ሙት አይደለም፣ ለሞት የተፈጠረ አይደለም፣ ግን ሞት ይስማማዋል። ከፈለገ መሞት የሚችል ነው ማለት ነው። ሌላው አትብላ አለው እግዚአብሔር። አትብላው ማለቱም እንደሚያሳየው ለሞት አልፈጠርኩም፣ የተፈጠርክበት ዓላማ ሕይወት እንጂ ሞት አይደለምና ዕፀ በለስን አትብላ ብሎ እግዚአብሔር ነግሮታል። ሰው ሲፈጠር ሞት አልነበረበትም፣ የሞት ስጋትም አልነበረበትም፣ ሞት የግዱም አልነበረም፣ ሞት የማይቀርለትም አልነበረም። ለዚህ ነው ደራሲ ሲተረጉም እሉ እለ ተፈጥሮ ዘኢይመውቱ በተፈጥሮቶሙ ሶበ ተአደው ትእዛዘ እግዚአብሔር አምጽኡ ሞተ ላዕሌሆሙ። እነዚህ ከሞት ጋር ያልተፈጠሩ ሞት በባህሪያቸው ውስጥ ያልነበረ አዳምና ሔዋን የእግዚአብሔርን ሕግ በመተላለፋቸው ምክንያት ሞትን ወደ እነርሱ አመጡት ይላል። ሞትን ወደ እነርሱ አመጡት። ስለዚህ
ከዚሁ ጋር አያይዘን ቅድም የተነሳውን ሀሳብ ስናነሳ እግዚአብሔር ሰውን ይወደዋል። መጻሕፍት እግዚአብሔር ሰውን ይወዳል፣ በመልኩ ፈጥሮታል፣ አክብሮ ፈጥሮታል፣ ከፍጥረታት ሁሉ ልዩ አድርጎ ፈጥሮታል ይላሉ። ግን ደግሞ አንዲት ዕፀ በለስን በላ ብሎ ከገነት አባሮታል። እግዚአብሔር ለአዳም ካለው ታላቅ ፍቅር አንጻር አዳም ከገነት ተባሮ ለ5500 ዘመን መከራ መቀበሉ በቂ ምክንያት ነው ወይ ብለው ሰዎች ይጠይቃሉ። በቂ ምክንያት ነው ወይ ብለው ይጠይቃሉ። ይህንን አባቶቻችን የሚያስረዱት እንዴት ነው? የዕፀ በለስ ነገር የመብላትና ያለ መብላት የሆነ አንድ ትንሽ ስህተት የመሳሳትና ያለ መሳሳት አይደለም። እግዚአብሔር በገነት 3 እጽዋትን አስቀምጧል። 3ቱም አዳምን የሚጠቅሙ እንጂ አዳምን የሚጎዱ አይደሉም። አዝርዕቱ፣ አትክልቱ፣ እጽዋቱ ቢመገባቸው ምግብ የሚሆኑ ናቸው። ቢማርባቸውም ደግሞ እግዚአብሔር የሚታይባቸው ናቸው። ከዛ ውጭ ያለችው ዕፀ ሕይወትም ደግሞ አዳም የሚታደስባት ናት። ከነዚህ ከሁለቱ ደግሞ ለአዳም የግድ አስፈላጊ የነበረችው ዕፀ በለስ ናት። የእግዚአብሔር አባትነቱ፣ የአዳም ደግሞ ልጅነቱ፣ የእግዚአብሔር ገዥነቱ፣ የአዳም ደግሞ ተገዥነቱ፣ እግዚአብሔር ፈጣሪ፣ አዳም ደግሞ ፍጡር ለመሆኑ ምልክት የሆነች ናት። እንደገናም ደግሞ ፍቅርም የሚገለጥባት ናት ዕፀ በለስ። እግዚአብሔር ሰውን ሲፈጥረው እንዲሁ ዝም ብለን እንድናገለግለው፣ እንድናመሰግነው፣ እንድንገዛለት ብቻ አይደለም የፈጠረ። ፍቅርን በፈቃደኝነት ላይ በተመሰረተ መልኩ ፍቅርን ከአምላካችን ጋር እንድንለዋወጥ ሆነን የተፈጠር ነው። እግዚአብሔር ልጆቼ ሲለን እኛም ደግሞ አባታችን የምንቀበል ብቻ ሳንሆን በአቅማችን ደግሞ የምንሰጥነን አእምሮ ያለን ስለሆነን ማለት ነው። እግዚአብሔር አሁን ለአዳም ከመፍጠር ጀምሮ በጣም ብዙ ነገርን አድርጎለታል፣ በብዙ አክብሮታል። አዳም አእምሮ ያለው፣ ለቦ ያለው፣ ማሰብ የሚችል ማድረግም የሚፈልግ ነው። ስለዚህ እግዚአብሔር ብቻ ያደረገለት፣ አዳም ግን ምንም የማያደርግ ቢሆን ፍቅር የሚገለጥበት መንገድ አይኖርም ማለት ነው። ስለዚህ ሁሉን ላደረገለት ለአምላኩ አዳም ፍቅሩን የሚገልጠው በዕፀ በለስ ነው። አትብላ ያለውን ባለመብላት ለአምላኩ ያለውን ፍቅርና ታማኝነት አዳም ይገልጽ ነበር ማለት ነው። ስለዚህ አዳም ሁሉን ነገር ነው የደመሰሰው። የፈጣሪና የፍጡርነትን ስርዓት ትቶ አምላክነትን ተመኘ። እንግዲህ ሰይጣን መጥቶ የተናገረውንም ስናየው ይህንም በደንብ ነው የሚያስረዳን። አምላክ ትሆናላችሁ ሲላቸው አዎ አምላክ እንሆናለን ብለው ነው የበሉት እንጂ ዝም ብለው አይደለም የበሉት። ምግቡን ዕፀ በለስን ዝም ብለው አልበሉ፣ አምላክ መሆንን ሽተው ነው የተመገቡት። ዋናው ግን ነገር ምንድነው? እግዚአብሔር አዳምን ወደ ሞት አላከውም፣ እንዲሞትም አላደረገውም። እግዚአብሔር ሞትንም በራሱ ላይ ፈረደው ራሱ አዳም ነው። እግዚአብሔር ነፃ ፈቃድን ሰጥቷል። ከዚያ በኋላ ደግሞ ሞት ያለበትን ቦታ አሳይቶታል። ከዚህ የበላ ቀን ትሞታለህ አለው እግዚአብሔር። ከዚህ የበላ ቀን ትሞታለህ፣ ግን እንዳትሞት ከዚህ አትብላ፣ ክፉንና ደጉን ከሚያሳውቀው ዕፅ አትብላ። ብትበላ ክፉን ነገር ታውቅበታለህ፣ ተዋረዶን ታይበታለህ። ባትበላ ደግሞ ከእግዚአብሔር ጋር በህብረት ትኖርበታለህ። ብትበላውም ባትበላውም እውቀት ነው፣ ትእዛዝ እግዚአብሔርን ታይበታለህ ብሎ ነግሮታል። እና ሰው ደግሞ ነፃ ፈቃድ አለው። የመሞት የሞትንም ህይወትንም የሚቀበል ሰውነት አለው። ደግሞ ያንን የሚመርጥበትም ነፃ ፈቃድ ከእግዚአብሔር ተሰጥቶታል። መጻሕፍት እንግዲህ እንደሚሉት እስመ እግዚአብሔር ልዑል ወሀበነ ግእዛነ ስምረት፣ እግዚአብሔር ለኛ ነፃ ፈቃድን ሰጠን። ለነኒ ንግበር እከያተ በፈቃድነ ወለነኒ ንግበር ሰናያተ በፈቃድነ። እኛ ራሳችን ወደን በፈቃዳችን በጎ ነገርን እንሰራ ዘንድ፣ ክፉ ነገርም ብንሰራ ደግሞ በፈቃዳችን እንዲሆን እግዚአብሔር ነፃ ፈቃድን ሰጠን ይላል። ይሄ ከአዳም ጀምሮ ዛሬም ላለው ሰው ሁሉ ከእግዚአብሔር የተሰጠ ነው። እግዚአብሔር በነፃነት የሚገዛ አምላክ ነው። እንደውም ፊልክስዩስ ይህንን ሲያስረዳ ወገብረ ላቲ ስልጣነ በአርአያ መላእክት
ከመይኩን እከያቲሃ ወሰናያቲሃ በስምረተ ህሊናሃ የምትሰራው በጎ ስራ ለሷ ክብር ሆኖ ይቆጠርላት ዘንድ የምትሰራው ክፉ ስራ ቢኖር ደግሞ በሷ ፍዳ ሆኖ ይቆጠርባት ዘንድ ለነፍስ እግዚአብሔር ነፃ ፈቃድን ሰጣት። እንደ ቅዱሳን መላእክት ያለ ነፃ ፈቃድን ሰጣት። ቅዱሳን መላእክት ነፃ ፈቃድ አላቸው። ዲያብሎስ በነፃ ፈቃዱ ክዶ ወጥቷል። ቅዱሳን መላእክት ነፃ ፈቃዳቸውን ተጠቅመው ከአምላካቸው ከእግዚአብሔር ጋር ሆነው ቀርተዋል። እግዚአብሔርን ሲያመሰግኑ ይኖራሉ። ስለዚህ ያ ነፃ ፈቃድ ለአዳም የተሰጠ ነው። አቅረብኩ ለከ እሳተ ወማየ ውሃውንና እሳቱን በፊት አስቀምጬልሃለሁ። እግዚአብሔር ለሁሉም የሰው ልጅ የሚናገረው ነው። ይሄ ለአዳም ይህንን ነግሮታል። እዚህ ጋር ሞት አለ፣ እዚህ ጋር ደግሞ ህይወት አለ አለ። አዳም ደግሞ ሞትን መረጠ። ስለዚህ ዕፀ በለስ መብላቱን ብቻ ሳይሆን የምንመለከተው አዳም ሞትን መምረጡ ነው። መሞት ይሻለኛል ማለቱ ቁም ነገሩ እሱ ነው ማለት ነው። ሞትን መምረጥ ማለት ደግሞ ዕፀ በለስን መብላት ማለት ነው። ሊቁ ምንት ውእቱ ሀርዮተ ሞት አኮኑ ገቢረ እከይ ይላል። ሞትን መምረጥ ማለት ምን ማለት ነው? እግዚአብሔር አታድርጉ ያለው ማድረግ አይደለምን ይላል። እስመ ገቢረ እከይ ያመጽአ ለሞት እግዚአብሔር አታድርገው ያለውን ማድረግ ሞትን እንደሚያመጣ የታወቀ ነው ይላል። አዳምም ያውቃል፣ እኛም ስናስበው ይታወቃል። አታድርግ ያለውን ሲያደርግ እንደሚሞት የታወቀ ነው። በከመ ይቤ ሰሎሞን እግዚአብሔር እሰ ይገብረ ሞተ አላ ረሲአን ጸውዕዎ ወአርከ አምሳልዎ ሰሎሞን እንደተናገረው እግዚአብሔር ሞትን አልፈጠረም፣ የሰው ልጆች ግን ከነርሱ ጋር ያልተፈጠረ በባህሪያቸው ያልነበረውን ሞትን ባልንጀራውን በእጁ ጠቅሶ እንዲጠራ እነሱም ደግሞ በእጃቸው ጠቅሰው ሞትን ወደ እነሱ አመጡት ይላል። ወደ እነሱ አመጡት። በእደዊሆሙ ዘይቤ በግብሮሙ በእጃቸው ያለው ደግሞ በስራቸው ነው። ዕፀ በለስን በመብላት ሞትን ፈቀዱ ማለት ነው። ስለዚህ ዕፀ በለስ መብላት ያለ መብላት ብቻ ሳይሆን ሞትን መፍቀድ ጋር ነው ያለው ትልቁ ቁም ነገር ማለት ነው። ቅዱስ አትናቴዎስ ይህንን ጥሩ አድርጎ ይገልጸዋል። አርአይኮ ለሰብ ሞተ ወህይወተ ለሰው ሞትንና ህይወትን አሳይኸው። አፍቀረ ሞተ ወመነነ ህይወተ ከእርሱ ጋር ያልነበረውን ሞትን ወደደው፣ ከእርሱ ጋር የነበረ ህይወትን ግን ናቀው፣ አቃለለው፣ አልፈልግህም አለው። አኮ ሞት ዘስጋ ከመ እንተ ንዋም ዘተሰርአ ለጻድቃን ወለኃጥአን እስከ ጊዜሁ አዳም የመረጠው ሞት ደግሞ ልክ ዛሬ እንዳለው አይነት ሞት እንደ እንቅልፍ ያለ ጻድቃንም ኃጥአንም የሚሞቱት አይነት ሞት አይደለም። አላ ሞት ዘለዓለም ዘላለማዊ ሞትን መረጠ ይላል። ወትርጓሜሁሰ ለሞት ርሂቅም እግዚአብሔር የሞት ትርጉሙ ከእግዚአብሔር መራቅ ነው። ወርሂቅኒ አኮ እመካን እስመ እግዚአብሔር ምሉ ውስተ ኩሉ መራቅም ማለት ደግሞ የቦታ አይደለም፣ እግዚአብሔር በዓለም ሁሉ የመላ ነውና። ርሂቅ እሰ ተጻብኦ ምስለ እግዚአብሔር ወርሂቅ እምፍቅረ ዚአሁ መራቅ ማለት ደግሞ ከእግዚአብሔር ጋር መጣላት፣ ከእግዚአብሔር ሐሳብ መለየት፣ ከእግዚአብሔር ፍቅር መራቅ ማለት ነው ይላል። ስለዚህ እግዚአብሔር ፍቅርን አላጎደለም፣ አዳም ግን ፍቅርን አጎደለ። እግዚአብሔር አባትነትን አላጎደለም፣ አዳም ግን ልጅነትን አጎደለ። እግዚአብሔር ከአዳም አልራቀም፣ አዳም ግን አልፈልግም ብሎ ከእግዚአብሔር ራቀ። ስለዚህ አንድ ዕፀ በለስን ስለበላ የሆነ ስህተት ስለፈጸመ የሞተ ሳይሆን ዋናው ትልቁ ነገር እግዚአብሔር ነፃ ፈቃድን ሰጥቷል። በነፃ ፈቃድ የሚገዛ አምላክ ነው። ፈታሂ አምላክ ነው። ፈታሂነቱም የሚለወጥ አይደለም። እግዚአብሔር ፈታሂነቱ አይለወጥም። ሰውም ደግሞ ይህንን ማገናዘብ ይችላል። ይህንን አገናዝቦ ዕፀ በለስን ብበላ ይሻለኛል፣ ብሞት ይሻለኛል ማለቱ ነው። ሞትን መምረጡ ነው እንጂ ከመብል ጋር ብቻ አያይዞ ማየቱ የተገባ አይደለም ማለት ነው። ጥያቄያችን ከእግዚአብሔር ሁሉን አዋቂነትና ከአዳም መውደቅ ተጠያቂነት ጋር ተያይዞ የሚነሳ ጥያቄ ነው። የመጀመሪያው አዳም ለመውደቁ ተጠያቂው ማን ነው? አዳም ለመውደቁ ተጠያቂው ማን ነው የሚለውን ጥያቄ አሁን ቅድም መልሰነዋል ማለት ነው።
ራሱ አዳም ነው ተጠያቂ። አዳም ለመውደቁ ምክንያት የሆኑ ግን ያው አሉ። እነሱ በቦታቸው የሚታዩ ናቸው። እግዚአብሔር ግን በዚህ ውስጥ የለበትም። በአዳም በህይወት በመኖር ውስጥ እግዚአብሔር ትልቁን ድርሻ የያዘ ነው። የአዳም ፈቃድም ተጨምሮ ማለት ነው። በመሞት ውስጥ ግን እግዚአብሔር ድርሻ የለውም ብለን እንድንናገር የሚያደርጉን 3 ነገሮች አሉ። አንደኛው ምንድነው? አዳምን እግዚአብሔር አዋቂ አድርጎ መፍጠሩ ነው። አዋቂ አድርጎ መፍጠሩ። ሁለተኛው ደግሞ ማስተማሩ። ሶስተኛው ደግሞ የራሱ የአዳም ምስክርነት። አዳም እንዴት ነው የወደቅከው ተብሎ ሲጠየቅ እሱ ራሱ መልስ ሰጥቷል። እነዚህ 3 ነገሮች እግዚአብሔር ከአዳም ከሞቱ እንደሌለበት በደንብ ያስረዳናል ማለት ነው። ምስክርነቱ ሲሉ ምን ነበረ? ራሱ እኔ ነኝ ጥፋተኛ፣ እግዚአብሔርን ጥፋተኛ ያለማድረጉ ነው። በኋላ እናየዋለን። እሺ መልካም ሆኖ መፈጠሩ መጽሐፍ እስመ እግዚአብሔር ልዑል አሰነየ ላዕለሰብ በብዙ ግብራት፣ እግዚአብሔር ለሰው ልጅ ብዙ በጎ ነገርን አደረገለት ይላል። ብዙ በጎ ነገርን አደረገለት። ብዙ የተባለው በጎ ነገር ምንድነው ብለን ስንጠይቅ ቅዱስ ማር ይስሐቅ አውቆ እንዲናገር፣ አውቆ እንዲሰራ፣ አውቆ እንዲራመድ፣ አውቆ እንዲኖር፣ ሞትን ከህይወት እንዲለይ፣ የእግዚአብሔርን ፈጣሪነት የራሱን ደግሞ ፍጡርነት፣ የእግዚአብሔርን አባትነት የሱን ደግሞ ልጅነት እንዲረዳ አድርጎ አዋቂ አድርጎ ፈጥሮታል። እግዚአብሔር ሰውን ማለት ነው። ሊቁ ወለእመ ኮንከ ዘትፈቅድ ሰማይተ አማናዌ ተመየጥ ወአስተሐይጽ ርእሰከ፣ እግዚአብሔር አዳምን ህይወትንና ሞትን እንዲለይ የራሱን ፍጡርነት የእግዚአብሔርን ፈጣሪነት እንዲረዳና እንዲያውቅ አድርጎ እንደፈጠረው ማወቅ የምትፈልግ ከሆነ ወደ ራስ ተመለስ፣ ይህንን ዕውቀት በሰውነት ውስጥ ታገኘዋለህ ይላል። እውነት ነው። በሰውነታችን ውስጥ እናገኘዋለን። በእኛ ውስጥ ልብ አለ፣ ያስባል፣ ቃል አለ፣ ይናገራል፣ እስትንፋስ አለ፣ መተንፈስ አለ። ይሄ ሁሉ ነገር እንዲሁ ዝም ብሎ ያልሆነ እንደሆነ በደንብ ይገባናል። ልብ አለ፣ ያስባል፣ ቃል አለ፣ ይናገራል፣ እስትንፋስ እንተነፍሳለን፣ እንመገባለን፣ እግርና ምድር የተስማሙ ናቸው። እነዚህ ሁሉ ነገሮች አሉ። በዚህ ላይ ደግሞ ይህንን ብቻ ያደረገ ሳይሆን እግዚአብሔር ይህንን የሚያደርግ ማን ነው ብለን ፍኖተ እግዚአብሔርን የምንመራምርበት እግዚአብሔርን የምናውቅበት ደግሞ አእምሮም አብሮ ተሰጥቶናል ማለት ነው። አብሮ ተሰጥቶናል። ስለዚህ ሰውን እግዚአብሔር አዋቂ አድርጎ ፈጥሮታል። ይህንን ማወቅ ከፈለግ ወደ ውስጥ ተመልከት ነው ያለው ማር ይስሐቅ። ወለእመ ፈቀድከ ዘንተ ታይምር ማፍአ ብከ መምህር ዘይመራህከ ሀበ አእምሮ ጽድቅ። የለም የውስጡ ብቻ አይበቃኝም ከውጭም ማየት ይገባኛል የምትል ደግሞ ከሆነ ፍጥረታትን ብትመለከታቸው ይህንን ያስረዱሃል ይላል። ይህ እንግዲህ ለአባታችን ለአዳም የተሰጠው ነው። በውስጡ የተከናወኑ ነገሮች አሉ። የሚያስብ ነው፣ የሚናገር ነው፣ ህያውነት ያለው ነው፣ ፍጥረታትን የሚገዛ ነው፣ እግሩ የተከናወነ ነው፣ እጁ የተከናወነ ነው። በራሱ ላይ የሚያቸው ነገሮች አሉ። በውጭም ደግሞ ሰማይ ከአይኑ ጋር የተስማማ፣ ምድር ከእግሩ ጋር የተስማማች፣ አዝሪቱ አትክልቱ ሁሉ ደስ የሚያሰኙ ናቸው። ይህን ሁሉ የተከናወነ ነገር ደግሞ የሚያስብበት አእምሮ እግዚአብሔር ሰጥቶት ነበር። ከተፈጠረ ጀምሮ አዳም አዋቂ ነው። መጽሐፍ እስመ ባህሪው ለአዳም ማይምር ውእቱ፣ የአዳም ባህሪው አዋቂ ነው ይላል። ነፍስ ከተፈጠረ ጀምሮ አዋቂ ናት። አይን በተገለጠበት ቅጽበት እንደሚያየው ነፍስም በተፈጠረችበት ቅጽበት ታያለች። ነፍስም በተፈጠረችበት ቅጽበት ታውቃለች። እሳት ከውእየቱ ውሃም ከቁረቱ ተለይቶ እንደማይገኝ ሁሉ ነፍስም ከእውቀት የምትለይበት ጊዜ የለም። ሁልጊዜ አዋቂ ናት። ታውቃለች ማለት ነው። ታውቃለች፣ እውቀት አላት። ስለዚህ እግዚአብሔር አዳምን አዋቂ አድርጎ ፈጥሮታል። አዋቂ አድርጎ ፈጥሮታል። በሁለት መንገድ ነው የምናየው። እውቀቱን ራሱ የሚያገኝበት መንገድ ከራሱ የሚያገኘው እውቀት አለ፣ ከራሱ ውጭም ደግሞ የሚያገኘው እውቀት አለ። ከውጭ የሚያገኘውንም ከውስጥ ያለውንም ነገር ደግሞ የሚያስተባብርበት ደግሞ እውቀት አለው ማለት ነው። ለምሳሌ አንድ ሊቅ ሰውና መላእክትን እግዚአብሔር
ክብሩን ለመውረስ ስሙን ለመቀደስ ፈጠራቸው። ሌሎቹን ፍጥረታት እግዚአብሔር ምን ብሎ ነው የፈጠራቸው? ለምን ፈጠራቸው? የሚለውን ሲያብራራ እንዲህ ይላል። ፍጥረታት እለ አልቦሙ አእምሮ ተፈጥሩ ከመ ይኩኑ መምህራነ ለዘቦሙ አእምሮ። እነዚህ አእምሮ ለቦ የሌላቸው ፍጡራን አእምሮ ለቦ ላላቸው ፍጡራን ትምህርት ይሆኑ ዘንድ መምህራን ይሆኑ ዘንድ እግዚአብሔር ፈጠራቸው ይላል። የተፈጠረው ፍጥረት ሁሉ እግዚአብሔርን ያሳየዋል። ያንን ደግሞ የሚረዳበት ደግሞ እውቀት ተሰጥቶታል። እሱ ብቻ አይደለም፣ በሰውነቱ ሞትንም ሕይወትንም እንዲረዳ አድርጎ እግዚአብሔር ፈጥሮታል። አሁን ሰው ቀጥ ብሎ ይቆማል፣ ደግሞ ያጎነብሳል፣ ደግሞ ቀና ብሎ ደግሞ ወደ ላይ ያያል። ይሄ ራሱ ያለ ምክንያት የሆነ አይደለም ብለው ሊቃውንት ይተረጉሙታል። ቀና ብሎ ሲያይ ሰማያዊ ርስት እንዳለው ያስባል፣ ያውቃል። ቀጥ ብሎ የሚቆም ከሆነ ደግሞ ለአዳም ሲሆን ገነት ርስት ሆና እንደተሰጠችው፣ ለሰው ልጅ ደግሞ ሲሆን በዚች ዓለም ነዋሪ እንደሆነ ያስባል። ጎንበስ ካል ሲል ደግሞ መቃብር የምትባል ርስት እንዳለችው ያውቃል ማለት ነው። እና በአዳም ስንተረጉመው ቀና ሲል መንግስተ ሰማያትን የሚወርስ ሰማያዊ ርስት ያለው እንደሆነ እንዲያውቅ፣ ቀጥ ብሎ ሲቆም ደግሞ ገነት ጊዜያዊ ርስቱ እንደሆነች እንዲረዳ፣ ጎንበስ ካለ ወዶ ጎንበስ የሚል ከሆነ ግን መቃብርም እንደሚያሰጋው እንዲያውቅ አድርጎ እግዚአብሔር ፈጥሮታል። ወሶበ ይርኤኢ ላዕለ የአምር ከመቦቱ መካን ሰማያዊ። ወደ ላይ በተመለከተ ጊዜ ሰማያዊ ሀገር እንዳለው ይረዳል። ወደ ታች በተመለከተ ጊዜ ደግሞ ምድራዊ ሀገር መቃብር እንዳለችው እንዲረዳ አድርጎ እግዚአብሔር በፍጥረቱ ራሱ እንዲያስተውል ወደ ሞት እንዳይሄድ አድርጎ ፈጥሮታል። ስለዚህ እውቀትን ሰጥቶ ስለፈጠረው ሞትን ከሕይወት የሚለይበትን እውቀት እግዚአብሔር ስለሰጠው ማድረግ የሚገባውንና ማድረግ የማይገባውንም እንዲያውቅ አድርጎ ስለፈጠረው እግዚአብሔር በዚህ ተጠያቂ አይደለም። ደግሞም በዚያ ላይ ደግሞ ነግሬሃለሁ፣ ራስን አንተ ትችላለህ፣ እኔንም በስነ ፍጥረት ተመራምረ በልቡና ማወቅ ትችላለህ፣ ከዚህ ሌላ አያስፈልግህም ደግሞ አላለውም። እንዲህ አድርጎ ፈጥሮት በገነት አኑሮት ደግሞ መክሮታል፣ ምክርም ሰጥቶታል። ከዚህች ዕፀ በለስ እንዳትበላ በበላ ቀን ሞትን ትሞታለህ ብሎ መክሮታል። ስለዚህ እግዚአብሔር አስተምሯል። እግዚአብሔር አዋቂ አድርጎ ፈጥሯል። እግዚአብሔር ወደ ሞት እንዳይሄድ እንደ አባት መክሮታል፣ እንደ ፈጣሪ አዞታል። ተላልፎ የሄደው ግን ራሱ አዳም ስለሆነ እግዚአብሔር በዚህ ተጠያቂ አይሆንም ማለት ነው። ወደ መጨረሻው ጥያቄ እንሂድ። እንግዲህ ክርስትና አምላክ ሰው በመሆን ከኛ ጋር መሆኑን የገለጠበት፣ ፍቅሩን ያሳየበት፣ ፈጣሪ ለፈጠረው ፍጥረት ቅርብ መሆኑን ያየንበት መንገድ ነው። ድን ዓለም ኢየሱስ ክርስቶስ በስጋ የተገለጠበትን ነገር ስንናገር ሰዎችን ሊያድናቸው ነው ብለን እናስተምራለን። ምናልባት ያልተገለጸ ያልተነገረ ሰው ይሆን ዘንድ ያስገደደው ምክንያት ምን አለ? አምላካችን እግዚአብሔር ሰው የሆነበትን ሰዓት ሁላችንም እናውቃለን። ሰው የሆነበትን ሰዓት እርሱ ስለነገረን ማለት ነው። እርሱ ስለነገረን አምላክ የዕለት ጽንስ ሆኖ በማኅፀነ ድንግል በተዋህዶ የተቀረጸበትን ዕለት እናውቀዋለን። ግን እግዚአብሔር ሰው ለመሆን ያሰበበትን ቀን፣ ሰው እንዲሆን ያቀደበትን ቀን ግን አናውቀውም። ዘመኑም ይሄ ነው ተብሎ አይነገርም። ስለዚህ እግዚአብሔር ሳያስብ ሳያቅድ እንዲሁ ሰው አልሆነም። ስለዚህ ሰው መሆኑ የእግዚአብሔር ዘላለማዊ እቅዱ ነው ማለት ነው። ቅድም እንደተናገር ነው ሁሉን የሚያውቅ አምላክ ነው። የአዳም ድቀት ምክንያት ሆኖ ግን እርሱ ሰው እንደሚሆን እግዚአብሔር አስቀድሞ ያውቅ ነበርና ሰው እንደሚሆን ያሰበበት ጊዜው አይታወቅም። የእግዚአብሔር ዘላለማዊ እቅዱ ነው። ቅዱስ ጳውሎስ ለሮም ሰዎች በጻፈው መልእክቱ ምዕራፍ 5 ቁጥር 14 ላይ አዳም ለሚመጣው ለክርስቶስ ምሳሌው ነው ይላል። ከሱ በኋላ ለሚመጣው ለክርስቶስ ምሳሌው ነው ይላል።
ይሄ ማለት ምን ማለት ነው? አዳም በሚፈጠርበት ጊዜ ራሱ የክርስቶስ ምሳሌው እየታየ ነበር ማለት ነው። ሰውን ሲፈጥረው ራሱ እንደው ሰውን መፍጠር ብቻ ሳይሆን የሰውን ባህርይ የሰውን አካል እግዚአብሔር ሲሰራ ኋላ ያ እንደሚዋሃደው እንደሚለብሰው አውቆ ነው የፈጠረው ሰውን ሲፈጥረው እንጂ ዝም ብሎ መላእክትን ፈጥሯል፣ ሌሎችን ፍጥረታትንም ፈጥሯል። አዳምን ሲፈጥር ግን ልዩ ነው የፈጠረው። ነገ የሚዋሃደውን ስጋ ነገ ገንዘብ የሚያደርጋትንም ነፍስ ነው ማለት ነው እግዚአብሔር ስለሚያውቅ በባህሪው አዋቂ ስለሆነ እና አዳም ሲፈጠር ጀምሮ ምስጢረ ስጋዌን እግዚአብሔር ግልጽ አድርጎ እያሳየን የመጣው ግልጽ። ለምሳሌ አዳም የተፈጠረበትን ዕለተ ዓርብን ብንወስድ አዳም የተፈጠረው በዕለተ ዓርብ ነው። በኦሪት ዘፍጥረት ምዕራፍ 1 ቁጥር 27 ላይ እንደተጻፈው እስከ 6ኛው ቀን ድረስ ሲፈጥር ሰንብቶ ከእሁድ ጀምሮ ነው መፍጠር የጀመረው። 6ኛው ቀን ዓርብ ነው። አዳም ዓርብ ተፈጥሯል። ዓርብ የተፈጠረው አዳም ዓርብ ነው። ከገነትም የወጣው ደግሞ ዓርብ ነው። ተመልሶም ደግሞ የዳነው ደግሞ ዓርብ ነው። እግዚአብሔር በዚህ ውስጥ መልእክት አለው ማለት ነው። አዳምን ሲፈጥረው ስጋዌን በሚያሳይ መልኩ ሞቱን በሚያሳይ መልኩ ሰው ሆኖ የሚሰራውን ስራ በሚያሳይ መልኩ ነው የፈጠረው። በዕለተ ዓርብ ተፈጠረ። በዕለተ ዓርብ ከገነት ወጣ። አባ ጊዮርጊስ ይናገራል። በከመ ወፃ ፍናሰርክ በዕለተ ዓርብ ከማሁ ቦአ ውስተ ገነተ ትፍስሕት ፍናሰርክ ዘዓርብ አመ ወፃት ነፍሱ እምስጋሁ ለእግዚእነ ወረደት ውስተ ሲኦል ምስለ ኃይለ መለኮቱ ወአውጻአቶሙ ለነፍሳተ ጻድቃን ወአብአቶሙ ውስተ ገነተ ትፍስሕት። አዳም በዕለተ ዓርብ ከገነት እንደወጣ እንዲሁ ደግሞ ክርስቶስ በዕለተ ዓርብ በአካለ ነፍስ ወደ ሲኦል ሄዶ ከገነት በወጣበት ዕለት በዕለተ ዓርብ አዳምን ከገነት አውጥቶታል ይላል። ቅዱስ ጴጥሮስም ወሆረ ሀበ እለ ሙቄታ ትነብር ነፍሶሙ ወሰበከሎሙ ግእዛነ። ስጋው በመልዕልተ መስቀል ሳለ በነፍሱ ግን በሲኦል ላሉት ሄዶ ነፃነትን አወጀላቸው ይላል። እንግዲህ አሁን ይሄን ገጥመን ስንመለከተው በዕለተ ዓርብ የአዳም ሕይወት ተመሰረተ፣ ሕይወት ተሰጠው። በዕለተ ዓርብ ሕይወትን አጣ፣ ደግሞ በዕለተ ዓርብ ሕይወትን አገኘ። አሁን ይሄ አጋጣሚ ነው፣ እንዲሁ ዝም ብሎ ነው የምንለው አይደለም። እግዚአብሔር ስጋዌን እያሳየ አዳምን ፈጥሮታል ማለት ነው፣ ፈጥሮታል። ሌላው የፈጠረበትን ቦታ ስናየው እንደዚሁ የሚያስገርም ነው። አዳም የተፈጠረው በቀራንዮ ነው። ደግሞ አዳም የተቀበረውም በቀራንዮ ነው። የተፈጠረው በቀራንዮ መሆኑን አክሲማሮስ ይነግረናል። በቀራንዮ ደግሞ አዳም እንደተቀበረ ደግሞ ማቴዎስ ወንጌል ምዕራፍ 27 ቁጥር 33 ላይ ቀራንዮ ራሱ የራስ ቅል ትባላለች፣ አዳም የነበረባት ቦታ ነች። ክርስቶስም ልክ እዛው ተሰቅሏል። ስለዚህ የተፈጠረው በቀራንዮ ነው፣ የተቀበረው በቀራንዮ ነው። ደግሞ አምላካችን ኢየሱስ ክርስቶስ ባፈሰሰው ደም በቆረሰው ስጋ ሕያውነቱም የታወጀለት ደግሞ በቀራንዮ ነው ማለት ነው። በቀራንዮ ነው። እንደውም መጽሐፍ አዳም በተፈጠረ ጊዜ ስጋዌን አመላክቶ ነበር ይላሉ ሊቃውንት። ወሶበ ተፈጸመ ፍጥረቱ ለአዳም ቆመ ውስተ ምድር ወአርታ እገሪሁ ዲበ ጎልጎታ ወሰፋ የማኑ ሀበ ተተክለጸ መስቀሉ ለእግዚእነ። አዳም በተፈጠረበት ጊዜ እጆቹን ዘርግቶ በመስቀል አምሳል አመሳቅሎ ቆሞ ነበር ይላሉ። እና ዛሬ እዚህ ተፈጥር ያለው ነገ ደግሞ እርሱ ይሰቀልልኛል እያለ እግዚአብሔር ባወቀው ግብር በተፈጠረ ዕለት እንኳን ይህንን እንዳሳየ መጽሐፍ ይነግረናል ማለት ነው። የአዳም ተፈጥሮ ብቻ ሳይሆን የሔዋን ተፈጥሮም ስጋዊን የሚመሰክር ነው። የስጋዊን ነገር እንዲመሰክር እያደረገ ነው። አዳምንም ሔዋንንም እግዚአብሔር የፈጠራቸው። ለምሳሌ ሔዋንን እግዚአብሔር በኦሪት ዘፍጥረት ምዕራፍ 2 ቁጥር 16 ላይ እንደተጻፈው አዳም ማእከለ ነቂህ ወነዊም ሆኖ ሳለ ፈጽሞ ሳይነቃ ፈጽሞም ሳይተኛ ሔዋንን ከጎኑ ፈጥሮለታል። ይሄ እንግዲህ የክርስቶስን ነገሩን የሚያሳይ ነው። አዳምን እግዚአብሔር አዳም ማእከለ ነቂህ ወነዊም ሆኖ ሳለ ሔዋንን ማስገኘቱ ክርስቶስ ሕያው በመለኮቱ በስጋው ደግሞ በፈቃዱ የሞተውን ሞት ሙቶ ሳለ ቤተ ክርስቲያንን ከጎኑ በፈሰሰ በደሙ
እንደሚገዛት፣ እንደሚወልዳት፣ እንደሚያገኛት የሚያስረዳ ነው። አዳም የዳግማዊ አዳም የክርስቶስ ምሳሌ ነው። የአዳም ጎን የክርስቶስ ጎን ምሳሌ ነው። ሔዋን የቤተ ክርስቲያን ምሳሌ ናት። የአዳም እንቅልፉ የክርስቶስ ሞት ምሳሌ ነው። አዳም ሚስቱን ከጎኑ አስገኝቶ ተሞሽሯል። ክርስቶስም ደግሞ ሙሽራዬ ብላ የምትጠራውን ቤተ ክርስቲያን እሱም ሙሽራ ያላትን ቤተ ክርስቲያን ከጎኑ በፈሰሰው ደምና ውሃ ገንዘብ አድርጓታል፣ የራሱ አድርጓታል ማለት ነው። እና እግዚአብሔር ሰውን ሲፈጥር ስጋዌን እያሳየ ፈጥሮታል። እና ልዩ ነገሩ ምንድን ነው? ሰው የሆነበት ልዩ ምክንያት ምን? ጥንቱን ሰውን ሲፈጥረው እግዚአብሔር ያውቃል የፈጠረው የሚዋሃደውን ሰው ስለሆነ ማለት ነው። አሁን እዚህ ላይ ደግሞ አንድ ሊነሳ የሚችል ጥያቄ ሊኖር ይችላል። እንግዲያውማ አዳም በማያውቀው መንገድ ነው መከራን የተቀበለው። ለምሳሌ አዳም ሰው ሆኜ ልፈጠር አላለም። በዕለተ ዓርብ ልፈጠርም አላለም። በዕለተ ዓርብ ከገነት ልውጣም አላለም። በዕለተ ዓርብ ደግሞ አድነኝም አላለም። ይህን ሁሉ ነገር የሚያደርገው እግዚአብሔር ነው። አዳም ባላወቀው ነገር ተጎዳ እኮ ብሎ ሰው ጥያቄ ሊያነሳ ይችላል። የዚህ መልሱ ምንድን ነው? ሁለቱ ፈቃዳት የሥላሴ ናቸው። ሁለቱ ፈቃዳት ደግሞ የአዳም ናቸው። የሥላሴ ፈቃድ ምንድን ነው? መፍጠር ነው። መፍጠር የሥላሴ ፈቃድ ነው። ሰው አድርጎ መፍጠር። አዳም ሰው አድርገ ፍጠረኝ ማለት አይችልም። እሱ ሰው አይደለም። የዛኔ መናገርም አይችልም። የለምም። መጽሐፍ እንደውም እንዘ አልቦ ሂሩት ሐወጽኮ በሂሩትከ፣ ሰውን ሰው አድርገ ፈጠርከው በጎነቱ ገና ሳይገኝ አንተ ግን በጎነትን አደረክለት ይላል እንጂ እሱ ሰው አድርገ ፍጠረኝ አይልም። እንደገና በዕለተ ዓርብ ፍጠረኝም ማለት አይችልም። ደግሞም የለም። በዚያ ሰዓት መፍጠር የእግዚአብሔር ስልጣን ነው። ማዳንም የእግዚአብሔር ስልጣን ነው፣ ፈቃድ ነው። የአዳም ፈቃዱ ምንድን ነው? ሞትን መፍቀድ። ከዚያ በኋላ ደግሞ በንስሐ አድነኝ ብሎ ደግሞ ድህነትን መፈለግ። ይሄ ነው የአዳም ድርሻው ማለት ነው። ስለዚህ አዳም የፈጠረው እግዚአብሔር ነው፣ ያዳነውም እግዚአብሔር ነው። እግዚአብሔር ገና ሳይፈጠር ዕፀ በለስን እንደሚበላ ስለሚያውቅ እግዚአብሔር እቅዱን አስቀድሞ ያዘው ማለት ነው። በሚያድነው ቀን ፈጠረው፣ ከገነት በሚወጣበት ቀን ፈጠረው። እንዲህ ብሎ የቀናውን መንገድ ማሳየት ይገባል ማለት ነው። እና ሰው አምላክ ሰው የሆነው ሌላ ያልሆነው ለምንድን ነው ተብሎ ከጠየቀ አንዱ ነገር እግዚአብሔር አዋቂ ነውና ጥንቱን ሰውን ሲፈጥረው እንደሚዋሃደው አስቦ የሚዋሃደውን ስጋ ነው በዚያ ሰዓት የፈጠረው ማለት ነው። ሌላው ሁለተኛው ነገር ሰውን የተዋሃደ ሌላውን ያልተዋሃደ የሰውን ስጋ የሰውን ነፍስ ገንዘብ ያደረገ የሌሎቹን ደግሞ ነፍስ ስጋ ገንዘብ ያላደረገበት ምክንያት ምንድን ነው? የመጣው ለካሳ ነው። የሚክሰውም ደግሞ ምድራዊ መከራን ተቀብሎ ነው። ክርስቶስ የመጣው ሊሰቀል ነው። የሚሰቀለው ደግሞ ከምድር በተገኘ እንጨት ነው። የሚገረፈው ከምድር በተገኘ ጅራፍ ነው። የሚቸነከረው ከምድር በተገኘ ችንካር ነው። የሚቀበለው መራራ ሐሞትም ከምድር ከበቀለ እጽ የተገኘ ከእጽዋት የተገኘ ነው። ስለዚህ ምድራዊ መከራን ለመቀበል ምድራዊ አካል ያስፈልጋል፣ ምድራዊ ስጋ ያስፈልጋል። ሰማያዊ አካልን ይዞ ቢመጣ በሰማያዊ አካል ምድራዊ መከራን መቀበል አይቻልም። ስለዚህ የመጣው ሊያድነን ስለሆነ የኛን ስጋ ለስጋ መካስ አለበት። የሚክሰው ስጋችንን ገንዘብ አድርጎ ነው። ለነፍሳችን መካስ አለበት። ለነፍሳችን የሚክሰው ነፍሳችንን ገንዘብ አድርጎ ነው እና በውዳሴ ማርያም ላይ አባቶቻችን ዘዚአነ ሞተ ነስአ ወእንቲአሁ ሕይወተ ወሀበነ፣ የኛን ሞት ለእሱ ወሰደው የእሱን ሕይወት ለእኛ ሰጠን አለ። የእኛን ሞት ለመውሰድ የሚሞት ስጋ የግድ ያስፈልግ ነበር ማለት ነው። የሚሞት ስጋ ያስፈልገው ነበር። እንደውም አባቶቻችን በአንድ ወፍ መስለው ይናገሩታል። ከራዲዮን የሚባል ወፍ አለ፣ በቤተ መንግስት የሚኖር ነው። ሰው በታመመ ጊዜ ወስደው ከፊቱ ያቆሙታል። ያ ድውይ የማይድን የሆነ እንደሆነ ፊቱን ያዞርበታል። የሚድን የሆነ እንደሆነ ግን ወደ እርሱ ጠጋ ብሎ አፉን በአፉ አፍንጫውን በአፍንጫው ገጥሞ ደዌውን ከሰውነቱ ነቅሎ ያወጣለታል ይላል እና ከራዲዮን የጌታ ምሳሌ ነው ይላሉ። እና ጌታም እጅን ነስቶ ለእጃችን ካሳ ክሶል
ክሶለታል። እግርን ነስቶ ለእግራችን ካሳ ክሷል። እንዳለ ህዋሳቶቻችንን ሁሉ ገንዘብ አድርጎ በህዋሳቶቻችን ላጠፋነው ጥፋት ሁሉ ካሳ አድርጓቸዋል። ስለዚህ ሰው ያጠፋው ሰው ሆኖ ነው። ስለዚህ ምድራዊ ስጋን ይዞ ነው። ለዚያ ደግሞ ለመካስ እንዲሁ ምድራዊ ስጋ ያስፈልግ ስለነበረ ሁለተኛው ምክንያት ይህ ነው ማለት ነው። መምህራችን በእውነቱ ነገረ ሰብን ከምናስበው በላይ ጥሩ በሆነ መንገድ አብራርተውልናል። በእርግጠኝነት ብዙ ሰዎች ከዚህ ትምህርት እንደሚጠቀሙበት ተስፋ እናደርጋለን። ለቀጣዩ የክፍል 2 መርሃ ግብራችን ጥሩ መነሻም እንደሚሆን ነው ማምነው። ነገረ ሰብን በዚህ ልክ ያወቀና የተረዳ ሰው ቀጣዩን መካከለኛው የሚለውን ርዕስ ለመረዳት የሚቸገር አይመስለንም። መምህራችን ግን ስላስተላለፉልን መልካም ትምህርት እጅግ አድርገን እናመሰግናለን። አመሰግናለሁ። እግዚአብሔር ይስጥልኝ።